ፍሬሃ ሃይማኖት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የምትሰኙ የእግዚአብሔር ቤተሰቦች የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራተ ቃል ኪዳን ልጆች እንደምን አረፈዳችሁ? እንደምን ሰነበታችሁ? ቸርነት፣ ፍቅር፣ ርኅራኄ ሳይል ከእኛ ሳይለይ እስከ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ከዕለተ ሰንበት በረከት ረድኤቱን ያሳትፈን። መዋዕለ ጾሙንም በሰላም እንዳስጀመረ በሰላም ያስፈጽመን። አስቀድሞ እንደተባለው በተከታታይ የትምህርታችሁ መርሃ ግብር መሰረት እንደተያዘለት ቀመረ መርሃ ግብር የሚስጥረ ትንሣኤ ሙታንን ትምህርት ነው ከኔ ጋር በጥቂት ሰዓት ውስጥ የምንማረው ማለት ነው። እውቀትን የሚገልጽ ጥበብን የሚገልጽ ማስተዋልን የሚያድል የእውቀት ሁሉ ባለቤት ከሳቴ እውቀት መንፈስ ቅዱስ ልቦናችንን ያብራልን። ሚስጥረ ትንሣኤ ሙታን በቅድስት ቤተክርስቲያናችን ውስጥ ከሚሰጡ 5ቱ አዕማደ ሚስጥራት መካከል አንድ ክርስቲያን በ5ኛ ደረጃ እንዲማር ቤተክርስቲያን ያዘዘችው ትምህርት ቢኖር ይሄ ትምህርት ነው። የቤተክርስቲያንን ትምህርት በዚሁ አጋጣሚ ከሌላው ምኑናት ወይም ዓለማዊ ትምህርቶች የሚለየው እያንዳንዱ ትምህርት የምናምነውን የምንኖረውን ወይም የምንከተለውን አስተሳሰብና ሕይወት ነው የምንማረው ምንም የምናደርገው። ቤተክርስቲያን ምንም ጥቅም የሌለውን ነገር አታስተምርም። ምናልባት ሚስጥረ ሥላሴ ብለን ስንማር የምናምነውን ነው፣ በማመን ውስጥ የምንሄደው ነው። እያንዳንዱ በደብተራችሁ የጻፋችሁት፣ እያንዳንዱ ታትሞ የተሰጣችሁ መጽሐፍ፣ እያንዳንዱ በሕሊናችሁ መዝገብ የቀመራችሁት እውቀት ሁሉ ለመዳንና ግቡም ዓላማው ወደ መዳን መቅረብ ነው። ታዲያ የከሆነ ሚስጥረ ትንሣኤ ሙታን ምንድን ነው የሚለውን ነው እንግዲህ ዛሬ ከድህነታችን ጋር አያይዘን የምናየው። እንደምታውቁት አሁን 5ኛ ሚስጥር ላይ ናችሁ። 5ቱ አዕማደ ሚስጥር ቤተክርስቲያን ስታስተምር ፍጹም የሆነ መጽሐፍ ቅዱሳዊ መሰረትን ይዛ ነው። ግን የሚያስደንቀው መጽሐፍ ቅዱሳዊ መሰረቱ እንዳለ ሆኖ 5ቱ አዕማደ ሚስጥር ስትሰብክ በብዙ ሁኔታ ቤተክርስቲያን ሚስጥረ ትንሣኤ ሙታንን ትሰብከዋለች። እኔ አንድ ቅዳሴ ላይ ካየነው አንድ ስርዓት አውጥቼ ልንገራችሁ። ካህናት ልብሰ ተክህኖ ይለብሳሉ እና ልብሰ ተክህኗቸውን ካያችሁት ቀጫጭን ዘርፍ ጨርቆች አሉ አይደለ? ካህኑ ወዲህ ወዲያ ሲሄዱ አብሯቸው ወዲህ ወዲያ የሚወዛወዝ ጨርቅ አለ፣ ስሮጥ እዛው ከዛው ከጨርቁ የሚወጣ እና ከፊት ካያችሁት 2 ጨርቅ አለ፣ ቀጫጭን ዘርፍ አለ። እነዛ የሚስጥረ ሥላሴና የሚስጥረ ሥጋዌ ምሳሌነት አላቸው። ለምን ሲባል ፊተኛ ላይ ያሉት መሆናቸው ጨርቆቹ ሚስጥረ ሥላሴና ሥጋዌ ፊተኛ ምስጢር ናቸው፣ አምላካዊ ምስጢር ናቸው። ሥላሴም የሥላሴ አንድነት ሶስትነት ይሰበክበታል። ሥጋዌም ቃል ሥጋ ሆነ ወሐደረ ላዕሌነ፣ ያም ቃል ሥጋ ሆነ ጸጋን እውነትን ተሞልቶ ምን አለ በእኛ አደረ። ያም የሚሰብክ ስለ ሚስጥረ ሥላሴ ስለ አምላክ ነው። ሚስጥረ ሥጋዌም የሚናገር ስለ አምላክ ነው እና ፊተኛ ለምን ሆኑ ሲሉት ክርስቲያን መጀመሪያ ሊያውቅ የሚገባው እነዚህን ሁለቱን ነው። ከጥምቀት በፊት ከቁርባን በፊት ከትንሣኤ ሙታን በፊት መጀመሪያ ከሥላሴ ጋር መታወቅ አለበት። መጀመሪያ ከፈጠረው አምላክ ጋር ማን ፈጠረ ሲባል ሥላሴ ብሎ መመስከር አለበት። ከዛ ደግሞ ሥጋዌ ደግሞ አለ። አዳምን ለማዳን ከ3ቱ አካል አንዱ አካል በተለየ አካሉ ባልተለየ ባህሪው አካላዊ ቃል ሰው ሆነ፣ ከድንግል ማርያም ተጸንሶ በድንግልና ተወለደ፣ ሞተ፣ ተሰቀለ፣ ተነሳ፣ አረገ ብሎ ደግሞ ማመን አለበት። ያ ፊተኞቹ ናቸው። ሁለተኛ ካያችሁት ካህኑ ደግሞ እኛ አባቶች ግራና ቀኝ ይሄ ክንዳቸው ላይ የሚያልፍ ደግሞ 2 ጨርቅ አለ። ካያችሁት ደግሞ በደንብ ለማስተዋስ ሞክሩ። እነዛ 2ቱ ደግሞ እጅ ላይ የሚያርፉት የሚስጥረ ጥምቀትና የሚስጥረ ቁርባን ምሳሌነት አላቸው። ለምን ሲባል ጥምቀትም ቁርባንም የሚፈጸሙት በእጅ ነው። ካህኑ በእጁ ነው የሚፈጽመው። ሲያጠምቅም አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ብሎ ያን ሕፃን ልጅ ያችን ብላቴና በውሃ ውስጥ ገንዶ 3 ጊዜ ብቅ ጥልቅ እያደረገ ሲያጠምቅ በእጅ የሚፈጸም ነው። ስለዚህ እጅ ላይ ያርፋል። አያችሁ፣ ውክልናቸው ለጌጥ አይደለም። ውክልናቸው እያንዳንዱ የካህኑ አልባሶች ግባቸው መዳረሻቸው ነገረ ድህነት ነው። ያለ ድህነት አትለብስም ቤተክርስቲያን። ያለ ድህነት ዕጣን አታጤስም። ያለ ድህነት ጧፍ አታነድም። ያለ ድህነት በርና መስኮት ራሱ አታዘጋጅም። የቤተ ክርስቲያን እኮ አሁን እኛ ይሄን በር ያዘጋጀነው አዳራሹ በመስኮቱ በሩ ለመግቢያ ነው። ይሄ ነፋስ ማውጫ ነው። ሌላ ምንም የተለየ ነገረ ድህነታዊ ሐሳብ የለውም።
ቤተ መቅደስ ስትገቡ ግን ቤተ ክርስቲያን ጋር ጠጋ ስትሉ የምታሸተው ነገረ ድነታዊ ነው። ነገ መንግስተ ሰማያት ገነት ስትገባ እንዲህ የሚበልጥ ደግሞ መዓዛ ታሸታለህ ነው የምትልህ። ረግጠ የምትገባው ቤተ ክርስቲያን ያ ደረጃ ተራ ደረጃ አይደለም። ያ ደረጃ ማን ነው? ብዙ ትርጉም አለው። ምሰሶዎቹ ሐዋርያት ናቸው። ቅዳሴ ማህሌት ስትደገፍ አንድ ተራ የመጋዘን ወይ አንድ የባለጸጋ ቤት እንደተደገፍክ አይደለም የምትቆጥረው። ሐዋርያትን ነው። እያንዳንዱ ምሰሶ የሐዋርያት ውክልና አለው። ለዚህ ስትደገፍ ጴጥሮስን እያሰብክ መሆን አለበት። ዮሐንስን እየተደገፍክ ነው። እንድሪያስ ፊልጶስን እየተደገፍክ ነው። ደግሞ በበሩ ስትገባ ጌታ የተናገረው ቃል ትዝ ሊልህ ይገባል። በበር የማይገባ እርሱ ምንድን ነው ያለው ጌታ? ሌባ ነው አይደል ያለው? የገባችሁ ነው። በምን የገባ? ይሄ ሲባል ደግሞ አደራ ቤታችሁ ስትገቡ ከዚህ በኋላ አይ እኔ በጓሮ በር አልገባም በፍጹም። ለምን? መጽሐፍ እንዳለ በበር ብቻ ነው። ይሄ ለቤተ መቅደስ በር ያለው ጌታ ቀጥታ ጉዳዩን አይደለም። በር ማለት በትክክለኛና ርትዕት በሆነችው በሃይማኖት አስተምሮ በኩል የማይገባ በሌላ በኩል ልግባ የሚል በምኑፋቄ ልግባ የሚል በስተት አስተምሮ ልግባ የሚል በሌብነት ልግባ የሚል በጉቦ ልግባ የሚል በሐሰት ትምህርት ልግባ የሚል እሱ ሌባ ነው አለ ጌታ። በር የተባለ የመዳን ትምህርት ነው። ደግሞ መስኮቶቹ ስታይ ደግሞ ምን ማለት ነው? የመስኮቶቹ የሰባቱ ሰማያት ዓለማት ምሳሌ ነው። አንድም የነቢያት ትምህርታቸው ምሳሌ። ለምን መስኮቱ ሲከፈት ከፍተኛ ንፋስ ይገባል አይደል? ካያችሁ ያቺ ቤተክርስቲያንም ከፍተኛ እንደ ንፋስ ሲቀባበሉት የነበረ የነ ኢሳይያስ የነ ኤርያስ የነ ኤርሚያስ ትንቢት ነው። ምንጣፉ የጸጋ እግዚአብሔር የረድኤተ እግዚአብሔር ምሳሌ ነው። ምንጣፉ መሬቱ እንዳይቀዘቅዝ የመሬቱ ውጋት እንዳይወጋ አይደለም የምታደርገው፣ ለምቾት ብቻ እንዳይመስልህ። ከዚህ በላይ ደግሞ አንተን እግዚአብሔር እንዲህ ይጠብቃል። እንዲህ ምቾት ካለው ምንጣፍ የተባለች መንግስተ ሰማያት ለነፍስ ደግሞ ያዘጋጅላል እያለ ነው። መብራቶቹ የሚያማምሩ ናቸው። ራዕየ ዮሐንስ ምዕራፍ 1 ላይ ያለው ነው ቤተክርስቲያን የተረጎመችው። ለምን ይመስላል? ጧፍ የሰማዕታት ምሳሌ ነው። ስለዚህ እያንዳንዱ ቤተክርስቲያን ላይ ያለው ነገር ተራ አንድ ግምጃ ቤት ገብተን እንደወጣን እንዳንቆጥር፣ እያንዳንዱ ነገረ ድነታዊ ውክልና አለው። ምንነካው፣ ምናሸተው፣ ምናየው፣ ምንተባበሰው ግንብ አይደለም፣ ተራ ግንብ አይደለም። ድሩን ነክተን የምንወጣው አቧራውን። ከዛ ጀርባ እግዚአብሔር ስራ ይሰራል። ጌታ በመጽሐፍ ቅዱስ የተናገረውን ዮሐንስ ማቴዎስ 10 ላይ ከነዚህ ከተናናሾቹ መካከል በአንዱ ስም ደቀ መዝሙር ስም ቀዝቃዛ ውሃ ላጠጣ መታሰቢያ አይዘነጋበትም የሚለውን ተቀበሉና የእኛ እናቶች ውሃ ያጠጣሉ፣ ዝክር ይዘክራሉ። ዝም ብሎ የሚደረግ ምንም ነገር የለም። አሁን ለዛሬ እኛ የመረጥነው ትምህርት ማለት ነገ የምንኖረው ህይወት ነው የምንኖረው። ዓለማዊ ትምህርት ቢሆን በዚሁ አጋጣሚ ዓለማዊ ትምህርቶች እነዚህ ምኑናት ይባላሉ። ምኑን ማለት ተራ ዓለማዊ ጽድቅም ኩነኔ ያልሆነ ትምህርት ነው። ብዙዎቻችን እንደየፊልዶቻችን የተማርነው ትምህርት ይኖረናል። ሙያ ያለው በሙያው። እርግጠኛ ነኝ በትምህርት ቤት ህይወታችን አንድ ቲዮሪ ተምረን ማንኛውም ሂስትሪ ተምረን ለምሳሌ አንድ ሰው የሆነ ቲዮሪ ይማር። ለምሳሌ እንደው የአልበርት አንስታይንን ቀመር ሊማር ይችላል። የፓይታጎሪያንን ካልኩሌሽን ሊማር ይችላል። ልክ ሲጨርስ በረከቱ ይደርብን ብሎ አይወጣም ማስተማሪው አይደል? እኛ ምን አገባን? አንስታይንም ፓይታጎሪያንም ምንም ይሁኑ የምንፈልገው እኛ እውቀቱን ነው። እንደንም እውቀቱን ወስደን እንሄዳለን። ምንም አይነት መንፈሳዊ ተሳትፎ ግን የለንም። እኛና እነሱ በሃይማኖት አንድ ያደረገን ጉዳይ የለም እንጂ ሲጨርስ የማንኛውንም ፊልድ ትምህርት ተባብሰው አትወጣም። እርግጠኛ ነኝ አይደል? እንዲህ የወጣ መጨረሻ ላይ ፊት ያለው ተማሪ እንደ ቅዱስ ወንጌል አያሳልምህም። ለምንድን ነው ይሄ የማይሆነው? ምንም አይነት ተሳትፎ የለውም። ቤተክርስቲያን ላይ ግን ተአምረ ኢየሱስ ተነቦ፣ ቅዱስ ወንጌል ተነቦ፣ ተአምረ ማርያም ተነቦ፣ ገድላት ተነቦ እንተሻሸዋለን፣ እንሰማዋለን። ለምንድን ነው የምንሰማው? የሰማሁት ቃል የእግዚአብሔር ቃል ነው። እዚህ ላይ የተጻፈው ቃል ደግሞ ተራ ቃል አይደለም። አንድ ተራ ልቦለድ አይደለም። የአንድ ስደተኛ ወይ ደግሞ ከተማ የሚኖር የአንድ ልቦለድ ሂስትሪ ወይ ታሪክ አይደለም። ዓለምን የፈጠረ የክርስቶስ ለዓለም ሲል የሞተ የክርስቶስ ቃል ነው። ስለዚህ እንስማለን። ድነታዊ ቁርኝት አለው ውስጡ የእግዚአብሔር መንፈስ አለ ብለን እናምናለን። ስለዚህ ሁለቱ እጅ ላይ የሚያርፉት ሁለቱ የጥምቀትና የቁርባን ምሳሌ ነው። ከዛ ከካህኑ ካያችሁት ከጀርባው እንዲህ ከርቭ ነገር ሆኖ ግማሽ ክብ ሆኖ ከሱ መሃል ደግሞ የምትወርድ ጨርቅ አለ። እሷ ናት አሁን ዛሬ የምንማራት ሚስጥረ ትንሣኤ ሙታን ማለት። ለምን ከጀርባ ሆነ? አሁን ተከተሉኝ በደንብ። ጀርባ እንዳለን እናምናለን አናምንም? መልሱልኝ እንጂ እናምናለን። ጀርባ አለን፣ ግን በአይናችን ዞረን አይተነዋል? አላየነውም። አያችሁ፣ ትንሣኤ ሙታንም እንዲህ ነው። በመጨረሻው ዘመን የሚጠብቀው የመጨረሻው በክርስቶስ ፍርድ ቀን ትንሣኤ ሙታን አለን። እንደምንነሳ እናምናለን። አሁን እንነሳለን፣ ግን በስጋ አይናችን አይተነዋል? ተመልክተናል እንዴ? አሁን ክርስቶስ ሲመጣ አላየንም፣ ተስፋ ግን እናደርጋለን። በጀርባ የሚወርደው ያ ጨርቅ ካህኑ ሲሄድ ጀርባውን ሲሰጠን የምናያት ያቺ ቀጭሯ ጨርቅ የሚስጥረ ትንሣኤ ሙታን ምሳሌነት አለው።
በመጨረሻው ዘመን ክርስቶስ እኮ ያስነሳናል። ከጀርባን ያለው ዞረና እናየው ይሆናል በስጋ እንዳለ ግን እናምናለን። እና አምስቱን አዕማደ ምስጢራት ነው የምንማረው ማለት ነው። የመጀመሪያው ምን ጀምረው ትንሣኤ ሙታን ይሄ ኢቲሞሎጂካል ዴፊኒሽኑ ወይም ቀጥታ ሰዋሰዋዊ ትርጉሙን ነው የምንመለከተው። ምን ማለት ነው? ምንድነው ትንሣኤ? ምንድነው ሙታን? ሁለቱ ሲቆራኙ ትንሣኤ ሙታን ሲል ምን አይነት ምስጢር ነው የሚያጠነጥነው? የትምህርቱ ዓላማ ምንድነው? ግቡ ምንድነው? ይሄን ማወቅ ያስፈልጋል። ትንሣኤ የሚለው ቀጥታ ሲፈታ በግዕዝ ቃል ተንሳ ከሚለው የግዕዝ ቃል የወጣ ነው። ተንሳ መነሳት፣ ከፍ ከፍ ማለት፣ ከሞቱበት ብቅ ብሎ ሕያው ሆኖ መነሳት ማለት ነው። ተንሳ ማለት መነሳትን ያመለክታል። ወይ ከተቀመጡበት ሊሆን ይችላል፣ ወይ ካገደሙበት ሊሆን ይችላል፣ ወይ ካቀረቀሩበት ሊሆን ይችላል፣ ወይ ከተኙበት ሊሆን ይችላል። ከፍ ማለትን፣ ልዑል መሆንን፣ ቀና ብሎ መታየትን ያመለክታል ቃሉ። ለምሳሌ መዝሙረ ዳዊት ላይ አሁን ፋሲካ በዓል ወይም የትንሣኤ በዓል ምሽት ላይ የሚሰበከው ምስባክ አለ። ወተንሳ እግዚአብሔር ከመዘነቃ ምንዋም ወሃዳገ ወይን አለ አይደለ? እግዚአብሔር የወይን ጠጅ እንደጠጣ እንቅልፍም እንደ ስካርም እንደያዘው ሰው ምን አለ? ከእንቅልፍ እንደሚነሳ ምን አለ? ተነሳ እንላለን። መነሳትን ያመለክታል። ውክልናው የዛ ነው። አሁን ትምህርቱ ላይ ግን ትንሣኤ ሙታን ሲል ደግሞ የሙታን መነሳት ሙታን የሚነሱበትን ትምህርት የሚያጠነጥን ነው። ሁላችን ሞተን አንቀርም። ሁላችን አፈር እንደገባን አንቀርም። እያንዳንዳችን ክርስቶስ መላእክቱን ሰዶ ነገደ ሚካኤል በነ ቅዱስ ሚካኤል መሪነት ነገደ ኃይላት ከፊት እየመጡ አርባብ ወይም የቅዱስ ሚካኤል የቅዱስ ገብርኤል ነገር ደግሞ ምድርን እየደለደሏት የአዋጅ ነጋሪ ቃል እየተሰማ መለከት እየተነፋ ክርስቶስ በግርማ መለኮቱ በጸዳል ክብሩ ተከቦ በጌትነት ግርማው ደመናን ተጫምቶ በምጽአት ዘመን ሊፈርድልን ይመጣል። ጠላቶቹ ላይ አጋንንት ላይ ሊፈርድባቸው ለኛ ሊፈርድልን ይመጣል። እያንዳንዳችን ወንድ የ30 ዓመት ሴቷ የ15 ዓመት ሆነን የምንነሳው ሚስጥረ ትንሣኤ ሙታን ይባላል። ሚስጥረ ትንሣኤ ሙታን በውስጡ 4 ነገር ይይዛል። አጠቃላይ አንደኛ የሰው ልጅ መነሳትን ያመለክታል። የሰው ልጅ ሁሉ ይነሳል በምጽአት ዘመን፣ ያንን ያጠነጥናል። ሁለተኛ የ30 ዓመት ወንድ የ30 ዓመት ሴት የ15 ዓመት ሆነን የምንነሳበት ነው። ሁለተኛ እድሜያችን ሁሉም ወጥ ይሆናል። አዎ ያኔ እድሜ መቀነስ የለም ማለት ነው። ሴቶች እየሰማችሁ ነው? አዎ እድሜ መቀነስ የለም። ኧረ እኔ የለም ያኔ 15 ነው 15 ነው በቃ። አዎ ሞት ብቻ ሲሆን ትንሣኤ ሙታንም ያስተካክላል። ወንድ የ30 ሴቷ የ15 ዓመት ሆነን ነው የምንነሳው። ትንሣኤ ሙታን ማለት ይሄ ነው። ሶስተኛ ትምህርቱ ወይም ትንሣኤ ሙታን ስለምን ያጠነጥናል ከተባለ ስለ ምጽአት ገጽታ ያጠነጥናል። ቤተ ክርስቲያን ክርስቶስ ሲመጣ ምድር ገጽታዋ ምንድን ነው? በዛ ሰዓት ምን ይከሰታል? ምን አይነት ሞት፣ ምን አይነት እልቂት፣ ምን አይነት መዓት ይመጣል? ማቴዎስ 24ን በተለይ ማየት ያስፈልጋል። የምጽአትን ትምህርት የምታትትበት ምዕራፏ ሚስጥረ ትንሣኤ ሙታን ይባላል። አሁን ስለ ምጽአት ምን ላይ ትምህርት አለ ቢባል ቤተ ክርስቲያን ሚስጥረ ትንሣኤ ሙታን ብላ ልክ ራሱን የቻለ እንደ ፎልደር ነው ማለት ነው። ራሱን የቻለ አንድ ቋት ነው። ቤተ ክርስቲያን ምንም ትምህርት ዝም ብላ ሰዳ አትሰጥም። የሆነ ትምህርት የሆነ ቋት አለው። አንዱ ትምህርት ከአንዱ አይፋለስም። ስርዓት ያለው ትምህርት ነው። ለምሳሌ አንድ ሰው ለምን ሕፃናት በልጅነታቸው ይጠመቃሉ ካለ ይሄ በሚስጥረ ጥምቀት የሚመለስ ነው። አያችሁ፣ ቤተ መቅደስ ሄጄ የምበላው የምጠጣው ምንድን ነው ካለ ቅዱስ ቁርባን ነው። ይሄ በሚስጥረ ቁርባን ነው ምን የሚመራው። የምጽአትም ሕይወት የሚመራው በትንሣኤ ሙታን ትምህርት ነው። ስለዚህ የምጽአትን ገጽታ የምናይበት ትምህርት ነው። አራተኛውና የመጨረሻው መንግስተ ሰማያትን ስለ መውረስ የሚሰበክ ትምህርት ነው። በቃ የመጨረሻው የህይወት ማብቂያው ይሄ ነው። በዚህ አጋጣሚ ዓለም አሁን ላይ ከጥንት ጀምሮ ሊመልሰው ያልቻለውን መልስ የያዘው ምስጢር ማለት የትንሣኤ ሙታን ነው። አሁን ዓለም መማር ያለባት ትምህርት ነው አንዱ። በዚህ አጋጣሚ ምስጢረ ትንሣኤ ሙታንን ቢያውቁት ቢረዱትና በልባቸው ቢያምኑት የብዙ ዓመት መሻታቸውን የሚፈጽም ነው። አሁን ዓለም ላይ ያሉ በጣም አብዴት የሚሆኑ ሞደርን የሆኑ ቴክኖሎጂዎች ግባቸው ምንድን ነው ከተባለ ነገ ምድር ትጠፋለች። ስለዚህ ራሳችንን የምናስመልጥበት ነገር እንፍጠር ነው። አንዳንዴ ወደ ጨረቃ፣ አንዳንዴ ወደ ማርስ ሙከራ ያደርጋሉ። ቢችሉ ደግሞ የሆነ ነገር ሰራው ይላል የሆነ ግለሰብ። ራሳቸው ምጽአት ነገ ምድር ብትጠፋ በታሪክ እንደሰማናቸው እንዴት ነው ራሳችን ነፃ የምናወጣው የሚለው በጣም ጭንቀት አለባቸው። በተለያየ ምስሎቻቸው የሚያስጨንቃቸው እሱ ነው። አሁን ምንድን ነው የምንሆነው ምድር ብትጠፋ ልጆቻችንን የምንታደግበት ይላሉ። መፍትሄው ምድራዊ ቁስም ማዘጋጀት ሳይሆን ሚስጥረ ትንሣኤ ሙታንን ማመን ነው። አይቀርም ሞት፣ አይቀርም ምድር መጥፋቷ።
ዋናው ጉዳይ ግን ወደማትጠፋው መንግስተ ሰማያት የሚገቡባትን ርትት የሆነች ሃይማኖትን መቀበል ነው። ከዛ ውጪ ሌላ ምንም መፍትሄ የለም። እና ሚስጥረ ትንሣኤ ሙታን ማለት ዓለም ጭንቅ የያዘውን መፍትሄ መስጠት የሚችል ትምህርት ነው። ስለዚህ ትንሣኤ ሙታን የሚያጠነጥነው ስለ ሰው ልጅ መነሳት ነው። በቤተ ክርስቲያናችን ውስጥ ትንሣኤ የሚለው በሶስት ይከፈላል። በስንት? ለክርስቲያን 3 ትንሣኤ አለን። በነገራችን ላይ አሁን እንደው ጠቅላላ አረግነው በምጽአት ዘመን እነሳለን አለ እንጂ 3 ትንሣኤ አለን። አንደኛውና የመጀመሪያው ትንሣኤ ህሊና ይባላል። ይሄ በጣም ወሳኝ ነው። አሁን ያኛው ላይ ለመድረስ በምጽአት ዘመን የ30 እና የ15 ዓመት ወጣት ሆኖ ለመነሳት ይሄኛውን ምድር ላይ መፈጸም አለ። ሁለቱን ምድር ላይ ቅድሚያ መፈጸም ምንድን ነው? አንደኛው ሚስጥረ ትንሣኤ ህሊና ነው። የህሊና ትንሣኤ ምንድን ነው? የህሊና ትንሣኤ መጀመሪያ ህሊና ምን ማለት ናት? ህሊና ማለት ለሰው ልጅ በሞላ በተፈጥሮ የሚሰጥ ተፈጥሯዊ አይምሮ ላይ ተቀምጣ የሰው ልጅ የምትመራ የእግዚአብሔር ስጦታ ናት። መሪ ናት። የመሪነት ገጽታ አላት። ሚዛናዊት ናት። ልክ በሚዛን ይመስሏታል፣ በንጉሥ ይመስሏታል። ራሱ እነ ዮሐንስ አፈወርቅ ትንሿ እግዚአብሔር ይሏታል። ማን ይሏታል አልኳችሁ? አሁን እግዚአብሔር እውነት አንድ ነው እኮ ክብር ይግባው ነው። ግን ሰው እንዲረዳው ምን አሉት? ምክንያቱም እግዚአብሔር ፈራጅ ነው። እግዚአብሔር እውነትን ስትሰራ ትክክል ይላል፣ ሐሰት ሲሆን ሐሰት ይላል። ህሊናም እንዲህ ናት። እግዚአብሔር ራሱን በሰው ውስጥ የወከለው በህሊና በኩል ነው ይላሉ። በምን በኩል? ውክልና ያለው በዛ ውስጥ ነው ይላል። ምክንያቱም እግዚአብሔርን አንድ ሰው የለም አልተማርኩትም፣ ምድረ በዳ ቢሆን ምናልባት አልዮተ እግዚአብሔር ተምራችሁ ነበር የእግዚአብሔርን መኖር አይደል? አንዱ እግዚአብሔር መኖሩ በምን ይታወቃል? ለምሳሌ አሁን በረሃ ያለ ምንም ትምህርት የሌለበት ቦታ ቢኖር አንድ ሰው በህሊናው ብቻ ተመራምሮ ማንን ማግኘት ይችላል? እግዚአብሔር ማግኘት ይችላል። ምክንያቱም ተፈጥሯዊ እቺ ህሊና የምትባል ግብረ ገባዊት ስብዕና ናት። ግብረ ገባዊት ናት። በንጉሥ ይመስሏታል፣ ትንሿ እግዚአብሔር ይሏታል፣ ዳኛ ይሏታል፣ እውነተኛ ፈራጅ ይሏታል። ይሄ ማንም ይሁን ለምሳሌ እናንሳ። ለዚህ እውነት ትምህርት ይፈልጋል። ለምሳሌ ቃየልን እናንሳ። ቃየል መግደል ኃጢአት ነው ተብሎ አልተማረም። በነገራችን ላይ ምንም ገና ትምህርት ያኔ ምንም የለም። ገና አዳምና ሔዋን የነበሩበት ዘመን ነው። አቤልን ከገደለው በኋላ ግን ምን አለ ይላል? ተቅበዘበዘ፣ ተጸጸተ። እንደውም ምን አለው ጌታ? ያገኘኝ ሁሉ ይገለኛል። እንዴ መች ተማረ ኃጢአት መሆኑን? ምኑ ስለፈረደችበት ነው? ህሊናው። እንደውም ቅዱስ ጳውሎስ ምን ይላል? ይሄ ለሁሉም ላመነውም ላላመነውም ለአሕዛቡም ለክርስቲያኑም የተሰጠ ነው። ህሊና ለሁሉም አለው። ምንም ቢሆን እኮ አሕዛብ ብንላቸው ምንም ቢሆኑ በሌላ እምነት ያሉት እኮ ስህተት ቢሆንም እምነታቸው ግን የፈለገ ቢሆን ግን የሞራል ህግ አላቸው። ያን ይጸጸታሉ እኮ ምንም ቢሆን ይኖራል እኮ በሰው ላይ ግፍ አድርሶ ይጸጸት። ይሄ የመጣው ምንም ሃይማኖት ባይኖራቸው ያቺ ተፈጥሯዊ ግን ምን አለች? ስብዕና አለች። ህሊና ምንላት ሮሜ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል። ሮሜ 2:14 ህግ የሌላቸው አሕዛብስ እንኳን ለራሳቸው ህግ ይሰራሉ፣ በልባቸው የተጻፈውን የህግ ስራ ያሳያሉ፣ ከስራቸውም የተነሳ ይታወቃል፣ ህሊናቸው ይመሰክርባቸዋል። ምን ይመሰክርባቸዋል? ስለዚህ ህሊና እንደውም አንዳንዴ በቅዱሳት መጽሐፍት ውስጥ በተለያዩ ድርሳ በአሬብ ድረስ አሕዛቡ ነው ምንም አይነት የክርስቲያን ትምህርት ሳይማሩ በደንብ ህሊናቸው አመዛዝኗቸው ስንቶቹ እኮ ኦርቶዶክሳዊት ቤተክርስቲያን መጥተዋል። በጣም ብዙዎች አይተውት አመዛዝነውት እነሱ የሚከተሉት አስተሳሰብ በጣም ሮንግ ነው፣ ስህተት ነው። እንዲህ ያለ አምላክ የለም። መናፍቅም ቢሆን ክርስቶስ እንዲህ አይሰበክም። ክርስቶስ ማለት አምላክ ነው፣ ጌታ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው፣ ማድረግ የሚችል ነው፣ ካህሊ ነው ብሎ አምነው አይቺ ኦርቶዶክሳዊ ትምህርት ናት ብለው በህሊናቸው አመዛዝነው የመጡ እኮ አሉ። እንደውም ህሊና በጣም ጠቅሟ ትንሿ ራሱ ሰባኪም ጭምር ናት። የሚገርማችሁ ምንድን ናት? ሰባኪም ጭምር ናት። አንዳንድ ሰው አላያችሁ እድሜው ሙሉ በሰባኪ በሌላ በመምህር በካህን ሲመከሩ ሰንብቶ ግን አንዲት ጥቂት ነገር ወዴት ትመልሷለች? ወደ እውነተኛው መንገድ ትመልሷለች። ህሊና ማለት ትንሿ ሰባኪ ናት። ሰው በነገራችን ላይ ሰባኪ አያስፈልግም ለማለት ሲሆን የመጀመሪያ ትልቅ ቦታ ሊሰጣት የሚገባው ቅድሚያ ሰባኪው ማናት? መምህሩ። የመጀመሪያ የንስሐ አባታችን ህሊና ናት። ቢገባን ኖሮ ዋናው ንስሐ አባት ጋር አሁን ብዙ ሰው ይሄዳል። ንስሐ አባታውን የሌለን የለንም። ግን ጥያቄው ንስሐ አባቶቻችን ጋር ያለን ነገር ግን ደክሟል። ለምን እንደሆነ ታውቃላችሁ? እቺ ህሊና የምትባለዋን ትንሿን ንስሐ አባት መጀመሪያ አልተቀበልናትም። እሷ ስራ እንድትሰራ ለንስሐ አባቶቻችን ክፍት ቦታ አልሰጠንም እና ትንሣኤ ህሊና ይባላል። አሁን በደንብ ስሙ። ህሊና ይሄ ከሆነ ትንሣኤ ህሊና፣ በህሊና መነሳት ምን ማለት ነው? እንደው በቀላል ምሳሌ ላድርገው እንደው እንዳይንዛዛ። አሁን ለምሳሌ አንድ በኃጢአት ውስጥ በጣም የወደቀ ወጣት ከእንግዲህ በቃኝ፣ ይሄ ሱሱ ምኑ በቃኝ፣ ከእንግዲህ እግዚአብሔር ቤት ልሂድ፣ እስቲ ዛሬ ልሳለም ብሎ ሱሱን ምኑን እንክት አድርጎ ጥሎት በልቡ ገና እኮ አልተነሳም፣ በልቡ ይመኝ የለ ይሄ ሙቀቱ ይመጣ የለ በቃኝ የሚለው ይሄ ምርር የሚለው ያቺ ስሜት ናት። ምን የምትባለው? ገና እኮ አልጀመረም ጉዞ፣ ገና እኮ አልሄደም፣ ገና ንስሐ አባት አልያዘም።
ገና እግዚአብሔር ይፍታ አልተባለም። ገና ኃጢአቱን አልተናዘዝም። ገና ጠዋት መጥቶ አልተጠመቀም። ገና መጥቶ የቤተ ክርስቲያኑን አፈር አልተባበሰም። እዛው ኃጢአቱ ቦታ ሊሆን ይችላል፣ የትም ወደ ቤቱ። ለምን ይሄን አረኩ ብሎ መጸጸት ይጀምር። ለምን በቃ እንግዲህ ልነሳ አለ። እንዲህ አይነት ስሜት እኮ እንዲህ አይነት ስሜት አለ። ይሄ ትንሣኤ ሕሊና ይባላል። በቃ ልክ የሉቃስ ወንጌል ምዕራፍ 15 ላይ ያለው ታሪክ ለዚህ በቂ ነው፣ ማንበብ ነው። ሉቃስ 15 ላይ የጠፋው ልጅ ታሪክ ታስታውሳላችሁ? አባቱ ንብረቴን ስጠኝ ብሎ ሸሽቶ ነበር አይደል? በኋላ ንብረቱን ጨርሶ ጓደኞቹ ከርተውት እሪያ ይሄ አሳማ የሚያረቡት ጋር ጭምር ተቀጥሮ ገብቶ በኋላ አባቱ ቤት የነበሩት አምረው ፋፍተው ወፍረው ቀልተው አየ። በአባቴ ቤት ብዙ እንጀራ አለ፣ አባቴን ይቅር በሌለ ይገባል፣ በሰማይና በምድር ፊት በድያለሁ አለው። አሁን ይሄ ልጅ ገና ሳይመጣ መጸጸት ጀመረ። ይሄ ነው ትንሣኤ ሙታን ማለት፣ ትንሣኤ ሕሊና ማለት። መጀመሪያ ሕሊናህን አዳምጠው። ብዙ ሰው የሚሸወደው ልንገራችሁ። አንዳንድ ቤተክርስቲያን ይመጣና እኔ ምንም ጣዕም አጣው። አንዳንዱ ሰው ሲመጣ ያለቅሳል ይላል። አሁን አንዳንዱ ሰው በጣም ይቸገሩ ይላል። እንደውም በዚህማ አንዳንዱ እኮ ያስቀናል። ገና ቤተክርስቲያን ሲገባ እየየ የሚሉ ይሉ አሉ እኮ የሆነ ነገር ሲሰማ ፊልም የሚያደርጉ ማለት ስሜት አላቸው። ቅዳሴ ማርያምን ሲሰሙ የሆነ ስሜት አለ፣ የሆነ ይፈልጋል እኮ አይደለ? እንደዚህ ብሎ ድርቅ አይልም። ጸሎት ዳዊቱ ሲደገም ይሄ የካህኑ ነገር ሲተው ቶሎ ቁርቁር የሚላል እንደሱ አይነት ስሜት ሰውን ይፈልጋል አይደለ? ይላል ነው። አንዳንዱ ያሳዝነኛል። ቤተክርስቲያን በር ላይ ይመጣና እንደው ፊቱን ጭምር ያደርጋል። እንዲያዝንለት እኮ ነው እግዚአብሔር። በቃ ምን ያርግ? በቃ ያቅቡን ነው እንደው ፊቱን እንትን ይለዋል። ባኪ ግን ያ እውነተኛ ስሜት ይሞክረዋል። እግዚአብሔር ደግሞ ደስ የሚል አባትም ነው። የልጅን ስሜት ያውቃል፣ ይረዳል። እንዲህም ይሆንን ይሰማናል። ግን ለምን ስሜት አጣን የሚለው ብዙ ጥያቄ ነው። ለምን እንዳጣን ታውቃለች? መጀመሪያ የምንም ነገር ከማድረጋችሁ በፊት አሁን ንስሐ ምንም ከመግባት በፊት አንዱ ቤተክርስቲያን የምትለው ለራስህ ተናዘዝ ትላለች። ምን ማለት ነው? ቁጭ ብለህ ቤተክርስቲያን መጀመሪያ ራስን አዳምጠው። የሰራውን ኃጢአት ለራስህ ንገረው መጀመሪያ እመነው። ምክንያቱም ንስሐ መግባት ምን እንዳይሆንብህ ስራ እንዳይሆን። አሁን ለምሳሌ እንዴት ልበላችሁ፣ ሰው መጥቶ ቄዶ ቀበሌ ምንም ሲመዘገብ ይሄ በቃ እንደ ስራ ቁጠሩት አይደል? ስጋዊ ግብር ነው። ንስሐ ግን እንደዛ አይደል። ሐኪም ቤት ሄደህ እኮ ስትናገር ምንም እንትን የለው፣ በቃ እዚህ ጋር ያመኛል እዚህ ጋር አለቀ፣ ምንም እንትን የለው። ንስሐ ላይ ግን ፊልም ማድረግ አለብን። ቁጭ ብለህ ራስን መጸጸት፣ ጭር ባለ ድምፅ ሁከት ምን በሌለበት ቤተክርስቲያን ውስጥ ቁጭ ብለህ ማዳመጥ፣ መጸጸት፣ ስተትን እንዲህ ማድረግ አልነበረ፣ ራስ ጋር ሙግት መፍጠር አለብን። አሁን ያኔ ምኑ ይመጣል? ስለዚህ አሁን ንስሐ አባት ጋር ስትሄድ ምንም አይነት ይሰማሃል። አሁን ስሜቶች የሚመጡት በዚሁ አጋጣሚ ይሄ ሌሎች ጋር የቅዱሳን ተዉትና እንደ ካህኑም ጋር ምዕመኑም ጋር ያለው የደጋግ ምዕመናን ጋር ያለው ስሜት ኧረ ተዉት። የእኛ እናቶች እኮ ካያችሁ እንዳላቸው ስሜት እኮ ማንም የለውም አለ። ካያችሁ አሁን ትልልቅ እናቶች ቤተክርስቲያን ሲገቡ ካያችሁ ፊሊንጋቸው ስሜታቸው የሚደንቅ ነው። ይህ ከየት መጣ ሲባል ለራስ ጊዜ መስጠት፣ ጸጥ ማለት፣ የጽሞና የእርጋታ ጊዜ። ይሄ ደጋግሞ ደግሞ መንፈሳዊነትን ወርሺፕ ማለማመድ፣ ይሄ ወይም ቴዎሲስ ምንለው ሱታፊ አምላክ እንደ ጥቂት ትንንሽ በረከቶች መለማመድ። ለምሳሌ የጠዋት ጸሎት፣ ጠዋት ጸበል መጠመቅ። እነዚህ የሚያመጡ ስሜቱ የሚመጣው ከዛ በኋላ። ምክንያቱም መንፈስ ቅዱስ ካልቀረበን እኮ ሊመጣ አይችልም። ስለዚህ እቤት ሆኖ ያ ኃጢአተኛ ነኝ የሚለው ሰው ሊወጣት ገና ሲመኝ አሁን ትንሣኤ ምን ጀመር አልኳችሁ? ሕሊና። ሁለተኛው ደግሞ ትንሣኤ ልቡና። ትንሣኤ ልቡና ትንሣኤ ልቡና ደግሞ ማለት በሕሊና መዝነው ያገኙትን ትምህርት ወይም ያገኙትን ጸጸት ተጠቅሞ ለእውነት መወሰን፣ ወደ እግዚአብሔር ለመምጣት መወሰን ማለት ነው። አሁን ያኔ ተጸጸትን፣ ሕሊና ተጸጸትን። በሕሊና ሚዛን እንደ ሚዛን አልኳችሁ እኮ በሕሊና ሚዛን አይነት ወሰንን። የሰራሁት ነገር ኃጢአት ነው፣ በቃ ከእንግዲህ ይብቃኛል ያወጣት። አሁን ከዛ ከወሰነ በኋላ በወሰነው ብቻ ግን በቂ አይደለም አይደለም። አሁን ወደ ተግባር ሊገለጥ ምን ማድረግ? ትንሣኤ ልቡና ደግሞ መንገድ ይጀምር የለ ወስኖ አሁን ቤተክርስቲያን መምጣት ጀምር። ያ መንገዱ ያ ልቡን ጨከን አድርጎ ወደ ቤተክርስቲያን ለመምጣት የሚወስነው ውሳኔ፣ ልቡን አደንድኖ ለሰይጣን ልቡን ከፍቶ ለእግዚአብሔር የሚመጣው መንገድ፣ ያ የውሳኔው ተግባር ነው ምን የሚባለው? ትንሣኤ ልቡና። የትንሣኤቱ ተግባር የመጨረሻይቱ ግቧ፣ የመጨረሻይቱ መንገዷ ተነሳ። አሁን እኮ በቃ ልቦናው ተነሳሳ፣ ልቦናው ከፍ ከፍ አለ። ልቦናው ኃጢአትን ገሎ ጽድቅን ሊያነሳ ተነሳ። አሁን ይሄ መንገድ ነው። ይሄ ምን ይባላል? ትንሣኤ ልቦና ይባላል። በዚህ ጉዳይ ላይ አንድ ሁለት ነገር አንስቼ ወደ ቀጣዩ ወደ ዋናው ነገር ልግባ።
ለምሳሌ ቅድም የጠፋው ልጅ ታሪክን ጨመር ላድርገው። ለምሳሌ ሉቃስ 15 ቅድም የጠፋው ልጅ ምን አለ? አባቴን በድዬዋለሁ ይቅር በለኝ ሊል ይገባል ካለ በኋላ ዝም ብሎ ተቀመጠ እንዴ? አልተቀመጠ። ምን ማለት ጀመረ? ወደ አባቱ መምጣት ጀመረ፣ ወደ አባቱ መመለስ ጀመረ። ለዚህ ከቅዱሳን እናቶች አንዲቷን እናት ላንሳ፣ ግብፃዊቷ ማርያም። ግብፃዊቷ ማርያም የግብፅ ወጣት ሴት ናት። ታሪኳ ገድሏን ማንበብ ይቻላል። ከቅዱስ ዞሲማስ ጋር አንድ ላይ ገድል አላት። ናቺ ናት በዝሙት ኃጢአት በጣም ለብዙ ዓመት ስትሰቃይ የነበረች ሴት ናት። ብዙ ሰዎችን አስታለች። ለብዙዎች የክፉ አርአያ የምትባል ናት። ግብፅ ሀገር ላይ ዘማኝነቷ የታወቀች ናት። እና በኋላ ግን ክርስቶስ የመለሳት መመለስ ግን በጣም ይደንቃል። እግዚአብሔር በጣም ራሳቸውን ኃጢአተኛ ቢሆኑ ግን አንዳንዴ ብቅ እያለ ልቦናቸው ለሚወቅሳቸው ሰዎች በጣም ቅርብ ነው። ምክንያቱም ከኛ ያቺ የንስሐ ጠረን የመመለስ መዓዛ ይምጣ እንጂ እግዚአብሔር እኛን ለመመለስ ችግር የለበትም። በጣም ቅርብ ነው። እንደው አፋፍ ላይ እንዲህ ጫፍ ላይ ሆኖ የሚጠብቅ አባት ማለት ነው። እና የሚደንቀው ነገር እቺ ሴት የተመለሰችበት መንገድ ነው። ለዚህ በጣም ጥሩ ምሳሌ ይመስለኛል። እና አንድ ቀን እዛ የግብፅ ባህር ጋር መርከብ አለና ከሊቢያም ከምንም የመጡ ከሶሪያም የመጡ ክርስቲያኖች መርከብ ላይ ይሯሯጣሉ። ሊሄዱ ጉዞ እንሂድ እየተባባሉ ወዴት ነው የምትሄዱት አለቻቸው። እና አጋጣሚ የትንሣኤ በዓል እየቀረበ ነበር ይላሉ። እና ክርስቶስ ስቅለቱንም በዛው ለማክበር መስቀሉን ለመሳለም ሊሄዱ እየተሯሯጡ ወዴት ነው የምትሄዱት? የክርስቶስን መስቀል እንሳለም። ወዴት? ወደ ኢየሩሳሌም። ያኔ ቅዱስ መስቀሉ ያለው ሌኒ ያሰራቸው አለ ትልቅ፣ እዛ ነው የሚሳለሙት። እና በኋላ ምን አሉ? እኔም እሄዳለሁ አለች። እንደው አሁን ገብቷት መስቀል ምንድን ነው? ክርስቶስ ምንድን ነው? ኢየሩሳሌም ማናት? ገብቷት እኮ አይደለም። በቃ እግዚአብሔር ልብን ሲያሞቅ እንዲህ ነው። ያቺ ሙቀት ናት እኮ ብዙዎችን ዛሬ ገድል ያጻፈላቸው ዋሻ የፈለፈሉት እንዲህ በየስንክሳሩ ገሌ ጻድቅ የሚያስብለው እቺ ሙቀት አለች የምትመልስ። ከየት እንደሆነ ግን እግዚአብሔር ያውቃል። በእውነት ይህንን ለእኛም ያደለን በእውነት። እና በኋላ ተከትላ ገባችና እዛ እንኳን ሆና መርከቧ ላይ ኃጢአቷን ለመስራት ብዙ ጊዜ ትሞክር ነበር። ግን እግዚአብሔር አሰባት፣ እግዚአብሔር ልቦናዋን ዘከረላት። በኋላ እዛው ብዙ ነው ታሪኩ። እዛው ገንዘብም አልያዘች ተከፈለላት፣ ገባችና ክርስቲያኖቹ ከሚሉ እነሱ ነው ይሏታል። አያችሁ አንዳንዴ ለሰው በምን መልኩ መዳን ምክንያት እንደምትሆኑ አታውቁትም። በዚሁ አጋጣሚ አንዳንዴ ዝም ብላችሁ ሰውን አጠገባችሁ ያለን ሰው በቃ ተስፋ የቆረጣችሁበት ሰው የለም እንደው ገሌ አይለወጥም የሆነ ዝም ብላችሁ ድል ስጡት። ምናልባት በቃለ እግዚአብሔር ባይመለስ፣ ምናልባት በቅዳሴ ባይመለስ፣ ምናልባት በኪዳን በሆነ ጉዞ ግን ሊመለስ ይችላል። መመለሻውን አታውቁትም። አሁን እቺ ሴት እኮ የኔ እኮ ትናንት እኮ ተመክራለች። በቃ እባክሽ ተመለሺ ተብላ ይሄን ማለት ንሳባት ሰብኳታል፣ ግን አልተመለሽ። እግዚአብሔር ሲመልስ በአንድ ዝክር አልኳቸው። እኔ አንድ ታሪክ አውቃለሁ፣ ወደ ታሪኩ መለሳለሁ። እዚህ በነበርኩበት ሰፈር ላይ በፊት ፒያሳ አንዲት ወጣት ናትና ጥሩ እዚህ ማህበረ ቅዱሳን ላይ በገና መደረድር ልጅ ነበረች እና ሁልጊዜ በጣም ጎበዝ ትጉ አገልጋይም ነበረች። ብቻዋን ነው የምትኖረው እና አጋጣሚ እሷ ካለችበት ቤት ተከራይታ በሚቀር አጠገቧ ያለች ደግሞ ልጅ ነበረች እና ሁልጊዜ በገናዋን ተደረድራለች። እቺ ሁለቱ ብዙ አያወሩም ከሰላምታ ባለፈ። እቺኛዋ ግን ከፍተኛ ጭንቀትና በተለያዩ ስቶችም ስለነበራት በተደጋጋሚ ስትደረድር እየጠበቀች ብትሰማለች እና ብዙ ጊዜ ራሷንም ለማጥፋት ሞክራለች እና ራሷ ቃል ከተናገረችው ማነሳው እና አንድ ቀን እንትን አድርጋ ራሷ ልታጠፋ ማለት ነው እና ትሞክርና ትጥለዋለች። እንደገና ለማትሞክራል ትጥለዋለች። በኋላ ለካ እሷ አልገባትም ያንን የሚያስጠላት እዛ እሷ ሁልጊዜ በገናም ትለማመዳለች። ያ ድምፅ ነበረ እና በኋላ ጥዬው ተቀመጡ። ቁጭ ብዬ ማልቀስ ጀመርኩ ግድግዳውን ተደግ እና ለብዙ ሰዓታት ያንን በገና እየሰማው ቆምኳል። በኋላ አንኳኳች እና አንዴ እባክሽን ክፈችልኝ ብላ እግሯ ስር ቁጭ አልኩኛል። አሁን ዝም ብለሽ ደርድሪልኝ አለቻት እና አሁን ዝም ብላ ትደረድር ጀመር እና ሳላቀው የሆነ ነገር በጣም ይዘፍቀኛል አለች። ማላቀው የሆነ ዛፍ ውሃ ሆኗል አለች። ከራ የሆነ ነገር ከውስጤ ሲወጣልኝ ይታወቀኛል አለች። የሆነ ነገር ማላቀው አለ ልቀለል የሚል ያ ነገር ሲሰማኝ ጀመራለች እና በኋላ ይሄ ነገር ሲከሰትብኝ አለች እንደው መማር እፈልጋለሁ አለች። በቃ ታስተምረኝ ጀመር። ከዛ መማር ጀመርኩት። ሳላቀውን በፊት እኮ አለች ምንም ያልተሞከረ ነገር የለም አለች። ብዙ ሰው ይመጣል እንዲህ ይለኛል ቤተሰብ። ስለዚህ ምን ለማለት ነው? ሰዎች እንዲድኑ የትኛውንም መንገድ ማስሞከር ይሞክሩት። ይሄ ዝክሩም ላይ ምኑም ላይ መጥራት፣ ጉዞም ካለ መጥራት። እነዛ ሰዎች አይታወቅም አንዱ ቀን ምን ይላቸዋል እግዚአብሔር ይመልሳቸዋል። ምናልባት አለመገጣጠምም ሊሆን ይችላል አለች የሆነች እንትን ብዙ አጋጣሚዎችን እንደው ለቦታው ባይሆንም ብዙ አሉ እንደዚህ
እና አሁንም ግብፃዊቷ ማርያም እዛ ገባች። ልክ ይቺ የመስቀሏ መግቢያ የመስቀል መሳለሚያ መግቢያ በጣም ጠባብ ናት ይላል ገድሏል። እና ክርስቲያኖቹ ተጋፍተው ሲገቡ ልክ በሩ ላይ ደርሳለች እኮ የሆነ ነገር ወደኋላ ግፈት አድርጎ ያስወጣታል ብላ እሷ እንደ ቀልድ ይዘዋለች። በኋላ ሁሉም እየገቡ እሷ ግን አትገባም። ለካ የእግዚአብሔር መልአክ ነበር የሚመልሳት። በኋላ ድክም ብሏት ቁጭ አለች። አሁን ኃጢአቷን ማሰብ ጀመረች። አያችሁ ይሄ ነው ትንሣኤ ሕሊና ማለት። አሁን ማሰብ ስተሰርቻለሁ ለካ ያላስገባኝ እግዚአብሔር ለካ በደሌ ነው እንጂ እኔማ መግባት ነበር ያው ሌሎቹ እየገቡ አይደል ብላ ማሰብ ጀመረች ማለት። አሁን ማልቀስ ጀመረች። በኋላ እባክህ ፈጣሪ ሆይ እባክህ በሰላም አስገባኝ አለችና ዞር ስትል የእመቤታችን ስላየች እና ምን አለች ይላል ብዙዎችን እንደለወጥሽ አውቃለሁ እና ለምንድን ነው የማትለውጭኝ ብላ በጣም ማልቀስ ጀመረች ይላል። በኋላ አልቅሳ ገባች። እዛው ስለ ማርያም ነበረ ተሳልማ ምን አለ የእመቤታችን ስላፍ አውጥታ ሂጂና እዛ ጋር ያለው ካህን ጋር ንስሐ ግቢ፣ ጠዋቱኑ ለማንም ሳትናገሪ ሌሊት ዮርዳኖስ ባህርን ተሻግረሽ ሂጂ በረሃ ግቢ፣ ከዛ ውጪ እስክልሽ እንዳትወጪ አለቻት። እዛው እንትናለሽ ንስሐ አባቷ ጋር ንስሐ ገባች። ተሻግራ ዮርዳኖስን ባህር በረሃ ገባች። 30 ምናምን ዓመት ነው ዘይት ሄዶ በረሃ ላይ ኖረች። እሷ ጌታ አታውቅም። እና ዞሲማስ የተባለ ባህታዊ ነው የግብፅ ከብዙ ዓመት በኋላ በረሃ ሲዞር ነው የሚሆነው። መናኝ ነው የታወቀ የበቃ ቅዱስ ነው። ሲዞር ከሩቅ ሰው አየ። እዛ በረሃ ላይ ሰው አይታሰብ እና ከሩቅ ሲያት ይሄ ሰውነቷ ከሰል ሆኗል። ከሰል በቃ ጠቁሮ በፀሐይ ተለብልቦ ግን የሆነ ጸዳል ደግሞ ብርሃኗ ይታያል። እንዴችማ ጻድቅ ናት ብሎ እየተከተለ እየሮጠ ሲከተላት ቶሎ ብላ ዋሻ ውስጥ ሮጣ ገባችና ዘጋችው። አይቼሻለሁ አንቺ ጻድቅ እንደሆንሽ አውቃለሁ አለ። አይቻለሁ እግዚአብሔር አሳይቶኛል፣ እባክሽን በረከት ልቀበል አላት። እባክህ አንተ ሰው ራቅልኝ፣ የሁሉ ዘመናት ዓመታት ሰው አይቻላቅ ሂድልኝ። በኋላ ዝብዝብ ሲያደርጋት እሺ መከናንብን ወርውርልኝ፣ ለሰውነቴ ምንም አይነት ልብስ የለም፣ ፀሐይ አክስሎት ጨርቁሉ አልቋላል። በኋላ ወረወረላት፣ እሱን አድርጋ ወጣች እና እባክሽ ባርኪኝ ብሎ ይሰግዳል። እሷም እባክህ ባርከኝ፣ ሁለቱ ሲባባሉ እባክህ ቅዱስ ዞሲማስ ካህን መሆን እናውቃለሁ ባርከኝ አለችው። ይህን ጊዜ ደነገጠ። ምክንያቱም ስሙንም አወቀች፣ ከቅድስና ብቃት የበቃች እንደሆነ አወቀ። በኋላ ባረካት እንትናላት ብዙ አወሩና ከዛ ነው እንግዲህ ታገድሏንም እስከ መናገር እስከ መጻፍ የደረሰ እና ትንሣኤ ልቦና ማለት ይሄ ነው። ምን ማለት መመለስ። ሶስተኛው ትንሣኤ ዘጉባኤ ይባላል። ምን አልኳችሁ? ትንሣኤ ዘጉባኤ ደግሞ ማለት በመጨረሻው ዘመን ክርስቶስ በምጽአት ሲመጣ የምናገኘው ትንሣኤ ነው። የሞትን ሁሉ ሕያው እንሆናለን። ነጋሪት ሲመታ መለከት ሲነፋ የወደቁ አካላችን ይነሳል። ሕያዊት ነፍስ ከፍርድ፣ ሲኦል የገባ ነፍስ ካለ ከሲኦል ይመጣል። ገነት የገባ ነፍስ ካለ ከገነት ይመጣል። ከዛስ እያንዳንዱ አካላችን ይሰበሰባል። በዚህ አጋጣሚ አሁን ይሄ እንደው በፈንጅ የፈነዳ በጦርነት የሞተ ኬሚካል ይሄ ያቀለጠው ሰውነት ጅብ የበላው አንበሳ የበላው ምን ያለው በዚህ በዛ አደጋ የደረሰበት እያንዳንዷ ስጋ ካለችበት ትመለሳለች። እግዚአብሔር ንብረቱን ቆጥሮ መላእክቱ ልኮ ይለቅማል፣ ያስመጣል። አዎ እያንዳንዷ ሰውነት ካለችበት ትለቀማለች፣ ካለችበት ትሰበሰብ፣ ንብረቱ ነዋ። ስለዚህ አስተውሉ። አንድ ሰው የሌላውን ሰውነት ሲጎዳ፣ የሌላውን ንብረት ሲቀማ፣ የሌላውን አካል ሲያጎል፣ ክርስቶስ በምጽአት ግን የጎደለውን አካል ሞልቶ ያመጣዋል። ንብረቱ ነው። ማንም እግዚአብሔር ንብረቱ እንዲነካበት አይፈልግም። ያን ጊዜ ሕያው ሰው ለፍርድ እንቀርባለን። ይሄ ትንሣኤ ዘጉባኤ ይባላል። ግን ትንሣኤ ዘጉባኤ ግን ለሁለት ይከፈላል። ራሱ ለሁለት ይከፈላል። ትንሣኤ ዘጉባኤ ያልኳችሁ ራሱ ለሁለት። አንደኛው ትንሣኤ ዘለ ክብር ይባላል፣ ወይ የክብር ትንሣኤ በሉት። በግዕዝ ነው ይሄ፣ በአማርኛው የክብር ትንሣኤ ይባላል። ሁለተኛው የሐሳር ትንሣኤ። ሐሳር ማለት ያው ፍዳ፣ ሞት፣ መዓት ማለት ነው። አዎ አያችሁ። ይሄኛው ምንድነው? አንደኛው የክብር ትንሣኤ አለ። ይሄ ትንሣኤ ዘጉባኤ ለሁለት ይከፈላል። አንደኛው የክብር ትንሣኤ፣ ሁለተኛው ደግሞ የሐሳር ትንሣኤ። አሁን ሁሉም ይነሳል። ያመነ ብቻ አይደለም፣ የተጠመቀ ብቻ አይደለም፣ ማህተብ ያሰረ ብቻ አይደለም፣ ኦርቶዶክሱ ብቻ አይደለም፣ ሁሉም ይነሳል። ዓለም ላይ የሚቀር የለም። ሰው ሆኖ ትንሣኤ የማትጠብቅ ሰው ሆኖ ከፍጥረት ሰው ሆኖ ትንሣኤ የማትጠብቅ ድንግል ማርያም ብቻ ናት። በእውነት ክብር ይግባትና ለምን በልጇ ኃይልና ስልጣን እሷ ጨርሳለች። ከሞት ተነስታ ምን ብላለች? ክብርን አክሊልን አግኝታ በክብር ነው ያለችው ዛሬ። እሷ የለባትም በልጇ ኃይል ሞት በጥር ነሐሴ መቃብር፣ ከዛ ነሐሴ ደግሞ መቃብሮች አይደለም። ከዛ ምኗት ይሰበካል? ትንሣኤዋ አይደል? ሞትስ ለሟቲ ይደሉ ሞታ ለማርያም ያጽብ ለኩሉ። ሞትስ ለሚሞት ሰው ይገባዋል፣ የማርያም ሞት ግን እጅግ ይደንቃል። እሷ ትንሣኤ ጨርስ። ከዛ ውጭ ያለ ሁሉም ግን ሞት አለበት፣ ትንሣኤ ያለበት። ይሄ ነው። ሁለተኛው የሐሳር ትንሣኤ ደግሞ ማለት ኃጥአን የሚነሱ ትንሣኤ። ጻድቃን ያመኑ እግዚአብሔር የመረጣቸው
የክብር ትንሣኤ ነው። መንግስቱን ውረሱ። የአባቴ ቡሩካን ዓለም ሳይፈጠር በፊት ወዳዘጋጀሁላችሁ ቤት ግቡ ብሎ መንግስተ ሰማያት ሲያስገባ፣ የሐሳር ደግሞ ላላመኑት ለካዱት፣ አንተ የለህም ላሉት፣ ሀልዎቱን ለካዱ፣ መኖሩን ለካዱ፣ ስላሴ ሚስጥረ ስላሴ ላዛቡ፣ ስጋዌን ላዛቡ፣ ምንፍቅና ለሰበኩ፣ ክደትን ለተናገሩ፣ በቅዱሳን ላይ የተሳለቁ፣ ሕግ ቀኖና ለጣሱ፣ ምግባርን ለተዉ፣ በምድር እያሉ ድሃ የበደሉ፣ በድሃው ላይ ያላገዱ፣ የቀሙ፣ ያመነዘሩ፣ ትእዛዙን ያልጠበቁ ኃጥአን ደግሞ ፍርድ የሐሳር ይሆንባቸዋል። ትሉ ማንቀላፋት የሌለበት፣ እሳቱ መብረድ የሌለበት ቅዱስ ዮሐንስ አፈወርቅ አባ ይልቅ እንጦንስ የገጠመው ልንገራቸው። በጣም ይደንቀኝ። ስንሳይሙት አነሳስብ አንድ ቀን ያ መናኙ ቅዱሱ የግብፁ አባት የበረሃው መናኝ እንጦንስ ይዞራል እና በረሃው አንድ ቀን የሆነ ገዳም አካባቢ ሲያልፍ አጽማ ነው በትር ይዟል እና አጽሙን ዝም ብሎ እንዲህ መታ አረገው ይላል እና አጽሙን ሲመታው ያ አጽም ማውራት ጀመረ። አባ እንጦንስ እባክህ በጸሎት አስበኝ አለው። ዘንድ ደነገጠና እንዴ አንተ ማነህ አለው እና በርከክ ብሎ ቁጭ ብሎ አለ። ማነህ አንተ አለው። እኔ በሲኦል የምትሰቃይ ነፍስ ነኝ አለ። ደነገጠ በጣም። ምን ሆነ? እኔ አገልጋይ ነበርኩ ቤተክርስቲያን አለ እና እንዲህ አድርጌ ኃጢአት መስራቴ ንስሐ ሳልገባ ሞቼ ነው። በኋላ ደነገጠ። እንጦንስ በጣም ደነገጠ። በጣም ማወቅ ፈለገ። በተለይ አገልጋይ ነበርኩ ሲለው ያስደነግጣል። ከዛ እንዴ ሲኦል ግን ምን ትመስላለች አለ። አሁን መጠየቅ ጀመረ። ሲኦል ምን ትመስላለች? በኋላ ምን አለው? ሲኦል ምን ትመስላለች ሲለው ብዙ የስቃይ ድምፅ እሰማለሁ አለ። ግን ብቻዬን የሆንኩ ይመስለኛል አለ። ብቻዬን የሆንኩ ይመስለኛል። ማላቀው ግን ስቃይ ነው ብቀበሏል። አንዳችን ከአንዳችን አንተያይም። ድቅድቅ ጨለማ ነው። ግን በጣም ብዙዎች አለናል። ከእናንተ በታችስ አሉ? አዎ በጣም ከኛ ጠልቅ ያሉት ከኛ በላይ ነው ስቃያቸው። ማን ናቸው እነሱ? ቤተክርስቲያንን በሹመት ያገለግሉ፣ ቤተክርስቲያንን በጣም ብዙ ዓመት የነበሩ፣ ቆብ የነበራቸው መነኮሳት የሆኑ፣ ጳጳሳት የሆኑ፣ አገልጋዮች የሆኑ፣ ዲያቆናት የሆኑ፣ እንትን የሆኑ እያለ አገልግሎታቸው ዘረዘረለት ይላል። ግን እግዚአብሔርን ያሳዘኑ፣ ፍጻሜያቸውን ያላሳመሩ፣ በቃሉ ላይ የበደሉ፣ በቁርባኑ ላይ የበደሉ፣ በሕጉ ላይ የበደሉት እነሱ ከኛ በላይ ይሰቃያሉ አሉ። ወዮ እንጦንስ የራስን ኃጢአት አየህ፣ አንተም እኮ ከዚህ በላይ ስቃይ ትቀበላለህ እያለ ደረቱን ይደቃ ነበር እንጦንስ። በኋላ ያን ሰው ጸለየለት ይላል። በእውነት እግዚአብሔር አምላክ የሁላችንን ከዚህ መከራ በእውነት ይታደገን። ስለዚህ ትንሣኤ ዘለሐሳርና ትንሣኤ ዘምኒብ ተብሎ ይከፈላል። እሺ ይሄ ከሆነ አሁን ትንሣኤ ያለን ካለ መጀመሪያ ማየት ያለብን ነገር አለ። ሞት ምንድን ነው? መጀመሪያ እስቲ ከዚህ እንነሳ። አሁን ትንሣኤ ምን ይቀድማል? ሁሌ ሞት ይቀድማል አይደለ? ሞት ምንድን ነው? ሞት በሁለት ይከፈላል። በስንት ይኸውላችሁ፣ ሞት በሁለት ይከፈላል። አንደኛው የነፍስ ከስጋ መለየት ሞት ይባላል። የነፍስ ከስጋ መለየት ምን ይባላል? ሞት። አሁን እገሌኮ ሞተ፣ እገሌኮ ሞተች የሚባለው እሱኛው ሞት። ይሄኛው አሁን የምናነሳው ሞት ማለት አፈር መግባት፣ አዎ እገሌ ተቀበረ ምንለው የነፍስ ከስጋ መለየት ነው። የነፍስ ከስጋ መለየት ይሄ ሞት ይባላል። ይሄ ሞት ይባላል። በዚህ ጉዳይ ላይ ምናልባት መነሻ አድርጌ ማነሳው ሉቃስ ወንጌል ምዕራፍ 12 ቁጥር 52 ላይ ነው። ይሄ ጥቅስ በጣም ጠቃሚ ጥቅስ ነው። ሉቃስ 12:52 ሉቃስ 12:52 ሉቃስ 12:52 አዎ ሉቃስ 12:52 ምን መሰላችሁ ጌታ የሚለው? በአንድ ቤት ውስጥ 5 ሰዎች አሉ አለ። ስንት ሰዎች? እና 3ቱ ይወጣሉ፣ 2ቱ ይቀራሉ አለ። ስንቱ ይቀራሉ? አሁን ጌታ ስለምንድን ነው ያወራ ያለው? አሁን ቤት ውስጥ ተከራይተው የገቡ 5 ሰዎች ነበሩ፣ ከዛ 3ቱ ወጡ ማለት አይደለም። ጌታ እንዲህ ያለ ስጋዊ ነገር አይወራም። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ሊቅ መጽሐፈ ሚስጥር ላይ ሲተረጉመው በአንድ ቤት ውስጥ 5 ሰዎች አሉ ማለት 5 ነገሮች አሉ ማለት ነው። አንድ ሰው ሕያው ስንባል 5 ነገር አለን። 4ቱ ባህሪያተ ስጋና 5ኛ ሕያዊት ነፍስ አለ። በዚህ አጋጣሚ እኛና እንስሳ የምንለያየው በምንድን ነው? አሁን አንዳንድ ሰው ምን ይላል? ዓለሙ ላይ በእርግጥ እነ ዳርዊን ሌሎቹ ሰው ማለት ምንድነው የሚያስብ እንስሳ ነው አዋቂ ለማለት ይሞክራቸዋል። አሁን እኛ እንደነሱ ባሉት መንገድ አይደለም። እኛ ከእንስሳ ጋር አንድ የሚያደርገን ነገር ምንድነው ከተባለ በ4ቱ ባህሪያተ ስጋ አንድ ነን። በምን? በአፈር አይደለ? እነሱም ከአፈር ተፈጥረዋል፣ እኛም እነሱ ከውሃ ተፈጥረናል፣ እኛም እነሱ ከነፋስ ተፈጥረናል፣ እኛም እነሱ ከእሳት ተፈጥረናል። ይሄ ስጋችን ለዛ ነው የሚመሳሰለው አይደለ? እንበላለን፣ እነሱ ይበላል፣ ይጣጣል። እኛ ግን ከነሱ የምንበልጠው አዋቂ በማሰብ ብቻ አይደለም። ሕያዊት ነፍስ አለችን፣ ፍርድ አለብን። እንደ አንድ ጥያቄ ልጠይቃችሁ። አሁን ለእንስሳ ሃይማኖት አለው? የለውም። ፍርድ የለበት። ሞተ ነው በቃ እንጂ ቀብር የለውም።
የለው ቀብር ስንት ሰዓት ነው የሚባል የለም። ሞቶ በቃ ሞተ ነው። ምንም እንትን አሁን ለምሳሌ እኛስ እሺ ሃይማኖት ለሃይማኖት ተፈላልገን ነው የምንጋባው። ከሃይማኖት ውጭ አናገባ። አሁን ቤታችሁ ያለው ውሻ ለምሳሌ ከሌላ ሀሳብ ውሻ ጋር ብታዩት በልበልበልና ብላችሁ ቄደር ታስተምቁታላችሁ? የለም እንዴ የለም። አመነዘርክ ተብሎ አይጠመቅ፣ ንስሓ አይገባ። አሁን ጠዋት ጸበል አባት ንስሓ አባት ሲረጭ እሱን አያካትትም። ንስሓ አባት ጸበል ሲረጭ አይካትቱም። እንስሳቱ በዚህ ውስጥ የለም። ይሄ ለምን ሲባል እነሱ ሃይማኖት የለም። በቃ ሞቶ ነው የሚቀሩት። እነሱ ጋር ሃይማኖት የሚባል ጉዳይ የለም። ለምን? ሕያዊት ነፍስ የለቻቸውም። ፍርድ ያለ ቅጣት ያለ እኮ ሕያዊት ነፍስ ስትኖር እኛ ከነሱ የሚለየ ለዛ። ስለዚህ ስንሞት 3 ነገር ይወጣል፣ 2 ነገር ይቀራል ማለት ነው ይላል አባጌዎች። ስንሞት 3 ነገር ምን ይወጣል? አሁን አንድ ሰው ሲሞት ካያችሁ አንደኛ ሕያዊት ነፍሱ ትወጣለች አይደል? ከውስጡ ሲኦልም ከሆነ ሲኦል፣ ገነትም ከሆነ ገነት ትገባለች። ከዛ ደግሞ ነፋስ ይወጣል። ብሪዚንግ ሲስተም እኮ ይቋረጣል። መተንፈሱ አይተነፍስም። ትንፋሹ አየሩ ቼክ ይደረጋል። አይገሌ ሞቷል አልሞተም ይባላል። ይሄ ነው። በደንብ አስተውሉት እንግዲህ። ከዛ ደግሞ ምንነት ይወጣል፣ እሳትነቱ ይወጣል። ካያችሁ ቅዝቅዝ ይላል። ከእግሩ እየቀዘቀዘ ወደ ላይ ይወጣል ማለት ነው። 2 ይቀራል ማለት ደሙ ውሃነቱ ምድር ይፈሳል፣ ምድር ላይ ስጋው ይበሰብሳል። ስለዚህ 3 ይወጣል 2 ይቀራል የተባለ ሰው ልጅ የሚሞተው ለዛ ስለሆነ ነው። ስለዚህ ሞት ማለት አንደኛው የነፍስ ከስጋ መለየት ነው። 2ኛው ሞት ደግሞ አለ። ይሄ ከባዱ። ይሄ ደግሞ ከእግዚአብሔር መራቅ ሞት ይባላል። ሞታ ለነፍስ ርቃም እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መራቅ ነው። ይሄ በጣም ከባዱ ሞት ነው። እንደውም ያየው ይሻላል። የስጋ ሞትማ ምንድን እነ ሰማዕቱ ጊዮርጊስም እኮ ሞተዋል። ግን ይሄ ሞት ምን አይነት ነው? ወደ ክርስቶስ መሄጃ ነው። ይሄኛው 2ኛው ሞት ግን አደጋ ነው። ከእግዚአብሔር መራቅ ሞት ነው። ለዚህ ሉቃስ 15 ላይ ያለውን ቅድም ያልኳቸው የጠፋው ልጅ ታሪክ አለ አይደል? ምንድን ነው ያለው? አባትየው አቀፈውና የጠፋው ልጅ ሉቃስ 15 ላይ ይህ ልጅ ሞቶ ነበር፣ አሁን ምን ሆነ? ሕያው ሆነ። ምን ሆነ? ሕያው ሆነ። ጠፍቶ ነበር ተገኛል። እንዴ ልጅ እኮ አልሞተም፣ ስጋው ከነፍሱ አልተለየም። አዎ በስጋ አልሞተም፣ በነፍሱ ግን ሞቷል። ከባዱ ሞት የነፍስ ሞት ነው። በጣም መጥፎ ሞት፣ ከእግዚአብሔር መራቅ። በተለይ አሁን ይሄ እኔ ይሁዳን ነው ማነሳው በዚህ አጋጣሚ። ቆጵርያኖስ የተባለው ቅዱስ አባት ድርሳኑ ላይ ይላል ይሁዳ ግን ብቸኛ ነበር ይላል። ምን ነበር? ለምን ሲል በሐዋርያት ተከቦ እንኳን ግን ከክርስቶስ ስለራቀ ብቸኛ ነው። ክርስቶስ አጠገብ እያለ ግን ልቡ ከክርስቶስ ጋር አልነበረም። ስለዚህ ብቸኛ ነበር። ትልቁ ብቸኝነት ከክርስቶስ መራቅ ነው። ከቤተ ክርስቲያን መራቅ። ከቤተ ክርስቲያን ከራቁ ህይወት የለም። ጴጥሮስን አታዩትም? ክርስቶስ አጠገቡ እያለ ቢወድቅ እንኳን የሚያነሳው ክርስቶስ ነበር። ምንም ቢሆን ቤተክርስቲያን ሆናችሁ ወድቃችሁ ተነሱ። ምንም ቢሆን እዚሁ ተሰሩ። ሰው የሚሰራው ቤተክርስቲያን ነው። ምንም ቢሆን እየገባህም ቢሆን ተሰርተው ትወጣለህ። አንዴ ፍጹም የሚሆን ጴጥሮስን አታዩም እንዴ? ምን ጴጥሮስ ምንድን ነው? ክርስቶስ አጠገቡ እያለ ባህር ላይ እያለ ሲሰምጥ እንኳን ና እጅህን ስጠኝ እያለ ያወጣው ነበር። አያችሁ፣ ሲሳሳት ያርመዋል። ይሄ ነው ከክርስቶስ አጠገብ መሆን ጥቅሙ፣ ከቤተክርስቲያን አጠገብ መሆን ጥቅሙ። ግን ክርስቶስን አላውቀውም ያለው ግን ከማን የራቀ ቀን ነው? አያችሁ፣ ይሄ ዮሐንስ ወንጌል ላይ ካያችሁት እኮ አልበደለም፣ አልካደውም። ለምን? ከክርስቶስ አጠገብ። አሁን ግን ርቋል። ከሩቅ ነው እያያለው። አጠገቡ መሆን ነበረበት። አጠገቡ መራቅ በጣም ክፉ ነው። ብዙዎችን ቀስ እያለ ነው ደግሞ የሚያርቅህ እኮ ቀስ እያለ። አይ ቆይቶ እንደ ውስጡ ስትቀርብ በጣም ትዳፈራለህ ይላል። አውቆ ሰይጣን አውቆ የማይሆን ፕሮፖዛል ሀሳብ ያመጣልሃል። አላማከርከው ስጠኛ ላልከው ያመጣልሃል። እንደው ሰይጣን እኮ ኤአይ የጀመረብን እኮ ድሮ ነው። በእኛ አይምሮ እኮ የማይሆን ነገር እያመጣ ያላልከውን። አሁን አይታችኋል። አንዳንድ ጊዜ ስራ ትሰሩና መጀመሪያ ቤተክርስቲያኑን ትማሩና በቃ ከዚህ በኋላ እኔ አስራት በኩራቴን እከፍላለሁ ይላል። አንዳንድ ሰው አይታችኋል አይደል? አስራት በኩራቴን እከፍላለሁ ይላል። በቃ ከዚህ በኋላ እኔ ሰጥለጥ ብዬ ነው። ሚስቱንም በቃ ከዚህ በኋላ አስራታችን እንጥላለን። የፈረደባት ሚስት እንኳን ችግር የለባት ብሽ ትላለች። ከዛ ልክ ደሞዙ እጅ ላይ ሲገባ አቤት የሚያመጣል የፕሮፖዛል አይነት፣ የስራ እድል አይነት። የስራ እድል ፈጣሪ ሆኖ ይመጣል ደግሞ እዛ ሰዓት ይሄን ለምን አትከፍትም ይላል። አውቆ ይሄን ለምን አረተቱ ይሄን አርግ ይላል። ቁጠባ ብሎ የብድር ማስታወቂያዎች ያመጣላል። ብድርና ተቋም ማለት የቁጠባ የባንክ አይነቶች ያን ይመጡላል። ባንክ ማስታወቂያ ትናንት እኮ ምንም እንትን ያላልክ ሳይኖር በፊት እኮ ትሰጥ ነበር፣ ትመጸውት ነበር። ልክ ሲመጣው እኮ እጅህን ስርስር ያደርገዋል። ይሄ ነው ሰማዕትነት ማለት። ሌላ አጠብቅ፣ ሌላ አጠብቁ፣ ሌላ ይሄ መጋደሉ እሱ ሌላ ጉዳይ ነው። እሱ ላደለውም ነው። መመረጥም ይፈልጋል በራሱ። በእርግጥ ይሄ ከዚህ ትጀምራለች። የገንዘብን ኃይል፣ የንብረትን ኃይል፣ የስስታምን ኃይል በጥሰህ ለቤተ ክርስቲያኔ ለዚህ ለተጎዳው ይሁን ለእንትን ይሁንልኝ ብለህ ለድሃው ይሁን ብለህ ያንን መስበር ስትችል አንተ ሰማዕት ነህ። በቃ ይሄ ነው ሰማዕትነት ማለት። ይሄን መቋቋም ማለት እኮ ነው።
እና ሞት ማለት ሁለት ትርጉም አለው ነው። ሞት ማለት ሁለት ትርጉም አለው። በሐዲስ ኪዳን ግን ሞት እንዴት ይታያል ነው? በብሉይ ኪዳን ሞት ማለት ሲኦል መግቢያ ነው እንደምታውቁት። ሞቱ በዚህ አጋጣሚ ሰው ሲፈጠር አንድ ምላሽ እንመልስ እስቲ። ሰው ሲፈጠር ተፈጥሮ በደንብ በህሊናቸው ያዙልኝ። ተፈጥሯችን ለሞት የሚስማማ ነበረ። ለምን የሚስማማ ይስማማል? አዳም ሟች ለምን ሆነ ከተባለ አራቱ ባህርያተ ሥጋ ውስጡ ስለ አፈር ያለው ፍጥረት ሁሉ ሟችነት ይስማማል። እንደው ማክሲማሮስ ምን ይላል? መላእክት አይሞቱም ጾታም የላቸውም ይላል። ጾታ አይነገርም ለመላእክት፣ አይሞቱም። ለምን ሲል ከአራቱ ባህርያተ ሥጋ ስላልተፈጠሩ። አሁን ለመላእክት ውስጣቸው አፈርነት የለም እሳትነት፣ ይሄ አይነገርም። እኛ ግን ሞት አለብን። ለምን? ከአራቱ ባህርያተ ሥጋ። ስለዚህ አዳም ሲፈጠር ተፈጥሮ ለሞት ይስማማል፣ ሞት ግን አልሰለጠነበትም። ይሄን ቅዱስ አትናቴዎስም ይለዋል። መጽሐፈ ጥበብ ምዕራፍ 1 ቁጥር 12 ላይ ልውሰዳችሁ። መጽሐፈ ጥበብ ምዕራፍ 1 ቁጥር 12 ላይ ምን ይላል? በሕይወታችሁ ስህተት ለሞት አትቅኑ፣ በእጃችሁ ሥራ ጥፋትን አታምጡ፣ እግዚአብሔር ሞትን አልፈጠረምና ይላል። ምን አልፈጠረም? በኋላ እንዲገለጥ ያደረገው የሰው ልጅ ጥፋት። ዕፀ በለስን በላ፣ ሕግ ተላለፈ፣ የእግዚአብሔርን ቃል ዘነጋ፣ ከዲያብሎስ ጋር ገነት ውስጥ ተመካከረ። ሰው እኮ የሚማከረውን እኮ ማወቅ አለበት። ቅዱስ ኤፍሬም ምን ይላል? ዲያታሳሮን የተባለው መጽሐፉ ላይ የሔዋን ትልቁ ስህተቷ ይላል ከማይመጥናት ከእንስሳ ጋር ማውራቷ ነው ይላል። አንዳንዴ ሰው የሚያወራውን ልኩን ማወቅ አለበት። ብዙ ሰው ከማይመጥነው ጋር ወሬና መንገድ ጀምሮ ወደ ኃጢአት ተሰነካክሎ ይቀራል። በዚህ አጋጣሚ ክርስቲያን ጓደኛውን መለየት አለበት። አብሮ የሚውለው ሰው በጣም መለየት አለበት። መንገዱን ማስተካከል አለበት። አንድ የግብፅ አባት ቆየት ብሏል፣ ጋዜጣ ላይ የጻፈው በፊት ነበረ መጽሔታቸው የጻፉት የግብጾቹ ላይ ምን ይላል? ለክርስቶስን ልክ 12ቱን ሐዋርያት በጓደኞች ይመስላቸዋል እና በህይወት ውስጥ ልክ እንዲህ አይነት ጓደኞች አሉ ይልና አንደኛ የሚያነሳው ይሁዳንና ከዛ ዮሐንስ ወንጌልን ያነሳል። ይሁዳ የተባለ ጓደኛ ይኖራል አለ በህይወት። ይሄ ሁልጊዜ ስጋይነት ብቻ ግራ የሆነ መንገድንም ይመራል እና እንዲህ ያለውን ግን ይላል ልክ እንደ ክርስቶስ መንገዱን አሳየው ይላል። ክርስቶስ ታገሰው፣ እግሩን አጠበው አይደለ? ሐሙስ ቀን አልተጸየፈውም እኮ እግሩን አጠበው። ያ ቃል በደንብ ያ ቃል ትዕግስት መልካም ነው አንዳንዴ አይደለ? ትዕግስት አንዳንዴ በኋላ ምን አለው? መጨረሻ ላይ ቅዱስ ቁርባኑን ካቀበለ በኋላ ይቁረጠነጣል ወዲህ ወዲያ ሊሄድ እና በኋላ ልትሄድ ትወዳለህ ያለው። አንዳንዴ በህይወታችሁ ከእናንተ መሄድ እየፈለጉ የሚቁረጠነጡ ሰዎች ይኖራሉ። የሚቁረጠነጡ የእናንተ ቤተክርስቲያን መምጣት፣ የእናንተ በትክክለኛው መስመር መምጣት የማይወዱ አሉ። እነዚህ ሰዎች ግዴታ አይደለም ከእናንተ ጋር እኩል ዝለቅ አይባልም። በነገራችን ላይ ክርስትና መጥላት ነው ክፉ። ማንንም አትጥላ እንጂ ግዴታ ገሌ እስከ መጨረሻው አብሮኝ ሄድ የሚባል ጉዳይ የለም በክርስትና። ምን አለው? ልትሄድ ትወዳለህ ያለው ይላል። ምን ልትል? ለዚህ አንዳንዴ እንዲህ አይነትን ሰዎች መንገድ መስጠት ያስፈልጋል። ልትሄድ ትወዳለህ ወይ? ምክንያቱም ያ ሰው አንተን ወደማይሆን ኃጢአትና ክፋት እየመራህ የግዴታ እጄን ይዘህ ገደል ክተተኝ አይባልም። ልትሄድ ትወዳለህ? አዎ አለው። መንገድን ሄዳል እና ይሄም አባት ግብፅ አባት በእናንተ ህይወት ውስጥ ወደማይሆን የጨለማ ህይወት የሚመሯችሁን ሰዎች ልትሄድ ትወዳለህ ብላችሁ መንገዱን ክፈቱላቸው ይላል። በእውነት ከእንዲህ ያለ ጓደኛ እግዚአብሔር ይጠብቃል። እና ምን ይላል? እንደ ዮሐንስ ያሉ ጓደኞችን ግን ያዝ ይላል። አንተ ስቅለትህ ቀን ከእናትህ ጎን የሚቆሙትን ይላል። በተሰቀልክባት በዚያች ምሽት እንደ ዮሐንስ ወንጌላዊ ከእናት አጠገብ የሚቆሙ ትክክለኛ ድምፅ። ዮሐንስ እኮ ምንም አላወራም። ጴጥሮስ አላውቀውም ቢል ይሁዳም እንዲያልኩ ብሩ ይሄን ይሁንልኝ እያለ ሲዋዋል ዮሐንስ ዝም እንዳለ ክርስቶስን ተከተለ። ዝም እንዳለ እያለቀሰ ተከተለው። ዝም እንዳለ ክርስቶስ ትንሣኤውም ላይ እኮ ሲያወራ አታዩትም። አንድ ቃል ነው የምታገኙት። ክርስቶስ ከተነሳ በኋላ ዮሐንስ የተናገረው ጌታ እኮ ነው ያለው። ማን ነው ያለው? ለጴጥሮስ ዮሐንስ 21 ላይ ባህር ላይ ቆሞ ሲያዩ ለጴጥሮስ ጌታ እኮ ነው አለ። በቃ የእሱ ቃል ይሄ ናት፣ ጌታ እኮ ነው ያለው። እና ወደ ነገሬ ስመለስ ሞት ለሰው ልጅ አልተሰጠም። ተፈጥሮ ይስማማል። ሞታችን በምን ተገለጠ? በኃጢአት ምክንያት። ስለዚህ በብሉይ ኪዳን ሞት ማለት ለብሉይ ኪዳን ሰዎች መርገም ነበር፣ በጣም መጥፎ ነበር። ምክንያቱም አዳምና ሔዋን ኃጢአት ከሰሩ በኋላ ትውልዱ ሁሉ እየተወሰደ ሲኦል ነው የሚገባ። አብርሃም ሲኦል ነበር፣ ይስሐቅ ሲኦል ነበር፣ ያዕቆብ ሲኦል ነበር፣ እነ ኢሳያስ፣ እነ ኤርሚያስ፣ እነ ናሐጌ፣ እነ ዩኤል፣ እነ ናሆም እነዚህ ሁሉ ነቢያት ሲኦል ነበሩ። ግን እንጠንቀቅ፣ ሲኦል ቢጣሉ ጻድቃኑ ግን ሲኦል ሶስት ነገር ግን አያገኛቸውም ነበር። በሲኦል ውስጥ በብሉይ ኪዳን የነበሩ ሰዎች አሁን የብሉይ ኪዳኑን ታሪክ ነው የምነግራቸው። በሲኦል ቢጣሉ ሶስት ነገር አያገኛቸውም። አንደኛ እሳት አያገኛቸውም። ምን አያገኛቸውም? ሲኦል ይገቡና የእግዚአብሔር እጅ ይጠብቃቸዋል። ሲኦል ራሷ ምንድናት? በእግዚአብሔር እጅ ውስጧ ተጠብቃ ነበር እና በውስጧ የነበሩት እነዚያ ነፍሳት ቅዱሳን እሳት አይበላቸውም። አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ላይ የፋሲካ ምንባብ ላይ እንዲህ ይላል። የፋሲካ ምንባብ ላይ አባ ጊዮርጊስ ጻድቃንን በሲኦል እሳት አልበላቸውም ማለት በምን እናውቃለን ሲሉ ምሳሌ ሲያመጡ
የሰለስቱ ደቂቅን ታሪክ 3 አዳጊያን እነዛ ህፃናት እሳት ውስጥ ገቡ። የእሳቱ ግን እንፋሎት ወይም ማቃጠል አግኝቷቸዋል እንዴ? የልብሳቸው ዘርፍ አልተቃጠለም እኮ ነው የሚለው። ጻድቃንም በሲኦል እያሉ የሲኦል እሳት አልበላቸው። ሁለተኛ ጨለማ አልሰለጠነባቸው። ሁለተኛ ምን አልሰለጠነባቸው? ጨለማ ለእነሱ ብርሃን ነው። አይገርምም? ለዚህ ደግሞ አባ ጊዮርጊስ ምን ያመጣል? የእስራኤላውያንን ታሪክ በግብፅ ሀገር በነበሩበት ሰዓት እስራኤላውያን 10 መቅሰፍት ወርዷል። ታውቃላችሁ፣ በሙሴ አማካኝነት 10 መቅሰፍት። አንደኛው መቅሰፍት ምን ቢሆን ጥሩ ነው? ጨለማ ነው አንዱ። ምን የሆነ መሰላችሁ? እግዚአብሔር ምን አለ? ሌሊት እግዚአብሔር ጨለማን ያወርዳል፣ ስለዚህ ተጠንቀቁ አላቸው። የሚደንቀው እዚህ ጋር ለምሳሌ የግብፅ ቤት አለ መጽሐፈ ኩፋሌ ሲናገር፣ እዛ ጋር የእስራኤላዊ ቤት አለ። የግብፅ ቤት ጨለማ ነው፣ የእስራኤላዊ ቤት ብርሃን ነው ይላል ኩፋሌ ላይ፣ መጽሐፈ ኩፋሌ። አንዲት ሀገር ላይ እየኖሩ ይሄ ማለት ያው ቀለል ስናደርገው እኛው መብራት ሲጠፋ ሰፈራችን ማለት ነው አይደል? አንዳንዴ ያላያችሁ እዚህ ቤት ብርሃን አለ፣ ከዛስ እዚህ ቤት ደግሞ አይደል? ልክ እንደዛ ማለት ነው። እና ጨለማ ነበር ይላል። አንድ ግብፅ ሆና ግን ለአንዱ ብርሃን ለአንዱ ጨለማ እንደሆነ፣ ሲኦልም ለአንዱ ምን ነበረች? ብርሃን ነበር ለጻድቃኑ፣ ለነዛ ግን ለኃጥአን ጨለማ ነበር። ሶስተኛ ጻድቃን እነዛ ኃጥአን ይገረፉ ነበር። የዲያብሎስ ጅራፍ አግኝቷቸዋል፣ ተሰቃይተዋል። ሕማም አለ፣ ቁስል አለ። ሰይጣን እኮ ጨካኝ ነው። ለክርስቲያን ለነፍስ እኮ አይራራም። ይጠቀምብን ይጥላል በእውነት። ይሄ ደግሞ ጻድቃን ግን ያላገኘ የእግዚአብሔርን ቅዱሳን ሊገዳደራቸው አልቻለም። የቅዱሳን እጅ። ለዚህ ደግሞ ምሳሌ የሚያመጣው የዮናስን ታሪክ ነው። ዮናስ በአሳ አንበሪ ሆድ ውስጥ ነበር። የአሳ አንበሪው ሆድ መርዝና ጥርስ ግን ጎድቶታል? አልጎዳውም። እንደውም የሚገርማችሁ ለዚህ ምሳሌ ጥሩ ምሳሌ እንኳን እንዲሆናችሁ አንድ ታሪክ ልንገራችሁ ከፈለጋችሁ መጽሐፍ ቅዱስ ላይ የሉቃስ ወንጌል ምዕራፍ 16ን አንብቡት። በቂ ነው፣ እሱ በቂያችሁ ነው። ሉቃስ 16 ሀብታምና ድሃው ታሪክ ካስታወሳችሁት፣ የሀብታምና የድሃው ታሪክ ባለጸጋው በጣም ትዕቢተኛ ነው፣ ለድሃው አያዝንም አይደል? ዞር ብሎ ማይቶት ሁለቱም ሞቱ። ግን ድሃው ግን ጻድቅ ነው። ምን ይላል መጽሐፍ ቅዱስ? ድሃው ባለጸጋው ከሞቱ በኋላ ድሃው በእግዚአብሔር በአብርሃም እቅፍ ነበር ይላል። እቅፉ ነበር። አይገርማችሁ? ባለጸጋው ግን በሲኦል ይቃጠል ነበርና ምን አለው? ሁለቱም እኮ ሲኦል ውስጥ ነው ያሉት በብሉይ ኪዳን ሁሉም አሉ። ግን ድንበር አለ። ጻድቃኑ ለብቻ ነበር በእግዚአብሔር የሚከለሉት። እና ምን አለው? አባቴ አብርሃም ሆይ አልዓዛርን ላክልኝና ለምላሴ ጠብታን ውሃ ያርግልኛል። አብርሃም ምን አለው? በእኛና በእናንተ መካከል ሰፊ ገደል አለ፣ ድልድይ አለ አለ ይላል። እንደውም አባ ጊዮርጊስ ዘጋስጫ የፋሲካ ምንባቡ ላይ መጽሐፈ ሚስጥር ምን ይላል ሲናገር፣ ይሄ የተፈጸመው ሲኦል ውስጥ ነው ይላል። ለምን ሲል የብሉይ ኪዳን ታሪክ ስለነበር፣ ገና ክርስቶስ አልመጣም፣ ገና ቤዛ አልሆነላቸውም። ጌታ ስለዛ ዘመን ታሪክ ነው። እና በኋላ ብላለው አባቴ አብርሃም ሲለው በእኛና በእናንተ መካከል ገደል አለ ይላል። ይሄ የሚያሳየው በብሉይ ኪዳን የነበሩት ምን ነበረባቸው? ስቃይ ነበረባቸው። ክርስቶስ ሲመጣ ግን በአዲስ ኪዳን ሞት ኃይሉን አጣ። ሞት በአዲስ ኪዳን ሕይወት ሆነ። አሁን በአዲስ ኪዳን የምንሞተው ሞት 4 ነገር አለው ውስጡ። በአዲስ ኪዳን ሞት ውስጡ 4 ነገር አለው። በአዲስ ኪዳን ሞት በአዲስ ኪዳን ውስጡ 4 ነገር አለው። አንደኛ ጥቅም ነው። ምንድነው አልኳችሁ? ጥቅም ነው። ኃጢአት የሚሆነው ሰው ራሱ ሲያጠፋ ነው። ያኔ በደል ነው። እንደው ከበደልም በደል ግን ክርስቶስ በቀጠራት እሱ በፈቀዳት በዚያች ቀን ሞት ሲፈጸም ግን ይሄ ጥቅም ነው። እኔ አይደለም ያልኩት፣ እውነት ለመናገር ይሄንን ራሱ ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ቅዱስ ጳውሎስ ምን ያለው? የተናገረው ኃይለ ቃል። ሞት ምንድን ነው አልኳችሁ? ቅዱስ ጳውሎስ ሞት ለእኔ ጥቅም ነው ይላል። ምንድን ነው? ጥቅም ነው። ሞት ለእኔ ጥቅም ነው ይላል ቅዱስ ጳውሎስ። ሞት ለእኔ ጥቅም ነው ይላል። እንዲህ ይላል፣ ጥቅሶቹን ልስጣችሁ። ሮሜ 6:5፣ አንደኛ ቆሮንቶስ 15:12፣ ሮሜ 6:5፣ አንደኛ ቆሮንቶስ 15:12፣ አንደኛ ቆሮንቶስ 15:12፣ ሮሜ 6:5፣ እንደገና ማቴዎስ 9:24። እንግዲህ በአዲስ ኪዳን ሞት ምንድነው? ጥቅም ነው። ሞት ለእኛ ለአዲስ ኪዳን ጥቅም ነው። ለእኔ ክርስቶስ ሕይወትም ሞትም ነው ይላል።
አዎ ለእኔ ጥቅም ነው ይላል። ከክርስቶስ ጋር ሌን እናፍቃለሁ፣ ይሄ እጅግ ለእኔ የተሻለ ነውና ብሏል። እንደው ፊልጵስዩስ ላይ ለእኔ ምን ያለ ነውና የተሻለ ነውና ሞት ለእኔ ጥቅም ነው ብሏል። ለዚህ በአዲስ ኪዳኛ ወደ ክርስቶስ መሄጃችን ነው። አንደኛ ምንድን ነው አልኳችሁ? ጥቅም ነው። ሁለተኛ ህይወት ነው፣ ወይም ወደ ህይወት መሄጃ መንገድ ነው። ህይወት ነው በሩት ህይወት ነው። ሞት ለእኛ ህይወት ነው። ህይወት ነው ማለት ወደ ህይወት የሚያደርስ መንገድ ነው ማለት ነው። ወደ ህይወት የሚያደርስ አንድ ጥያቄ ልጠይቃችሁ እስቲ። ቀና በሉ። መንግስተ ሰማያት መግባት ትፈልጋላችሁ? እረፍ ትፈልጋላችሁ? መልካም እሺ። መሞት ትፈልጋላችሁ? አቀስቀስ ማን ይወዳል? ችግሩ እዚህ ላይ አይደል? አሁን ወደ ቤት ስትሄዱ ለምሳሌ በር ላይ መልአከ እግዚአብሔር ቆሞ በቃ አንተ ሰው ዛሬ ኮርስ ተምረሃል፣ እዚህ ያደርጋል፣ በቃ ይበቃሃል፣ አሁን ወደ ሰማይ ልወስድ ነው ብትል ምንድን ነው የምትሉት? አንዴ እንደው በር ይዘጋል አድርጎ ወይ እንደው አንዴ ልጆች እንደው ተመርዶዬን ተናግሬ ልሂድ ነው የምትሉት? እግዚአብሔር አሁን ቢላችሁ ምን ይሰማችኋል? እንዲህም ሆኖ እኮ እኛ እኮ ኩራተኞች ነን፣ እርግጠኛ ነኝ። ኧረ ትንሽ ቀን እንደው ላደልስ ስንብት ላድርግ እንደው ነገር ሁሉ በየቤቱ ልሂድ ነው ብንለው ውጭ ሀገር ምንሄድ ነው እኮ የምናስመስለው። ሞት በአዲስ ኪዳን ጥቅም ነው፣ ህይወት ነው፣ መንገድም ነው። አራተኛው ደግሞ ሞት ማለት ከክርስቶስ ጋር የምንተባበርበት ነው። ከማን ጋር የምንተባበር? ክርስቶስ ሞቶ የለ። ስለዚህ ስትሞት ከሱ ጋር ህብረት እየፈጠርክ ነው። በዚህ ጉዳይ ላይ ሮሜ 6:5 ላንብብላችሁ። ሮሜ 6:5 በጣም ገላጭ ቃል። ሞቱን በሚመስል ሞት ከእሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። አያችሁ፣ ክርስቶስን የምትመስለው ራሱ ክርስቶስን የምሰሉ ብሏል። እንዴት ልምሰለው ካልክ ብዙ ህይወት አለ። አንዱ ህይወት ሞት ከክርስቶስ ጋር አንድ አይነት ነው። ትንሣኤም ከማን ጋር? ሞቶ እንዳልቀረ ክርስቶስ የእኛን ሊባርክ ነው። እሱ እኮ ምንም ሊጠቅመው እኮ አይደለም። ለእኛን ሞትና ትንሣኤ ባረከ። ለዚህ አንድ ንጽጽር ላቅርብ። የብሉይ ኪዳን ሰው በዚህ አጋጣሚ ሲሞት ታውቃላችሁ፣ ሲሞት አስክሬኑ መንካት አይፈቀድም ነበር። እርኩሰት ተብሎ መንጻት ስርዓት ይደረግለታል። እንዲህ አስክሬኑ መንካት እንደ እርኩሰት፣ ያ ህያው አልሆነም ሰውነቱ። የክርስቶስን ልጅነት ገና አላገኘም። በክርስቶስ ደም አልተቀደሰም። ለዛ በሚፈርደው ለዛ በሚኮንነው በዚያ ህይወት በሚሰጠው በክርስቶስ ደም ገና ምድር አልተቀደሰችም። ያኔ ክርስቶስ ሲሰቀል ደሙ ሲነካት ግን መቃብሮች ሁሉ ተቀደሱ። አያችሁ፣ ክርስቶስ ደሙ ሲንጠበጠብ ምድር ላይ ለካ ምድርን እየቀደሳት ነበር፣ እያረሳት ነበር። ያንን ርኩሰትነቷን እያጸዳ። ዘፍጥረት እኮ 3 ላይ ምን ብሎታል? ከአንተ የተነሳ ምድር የተረገመች ትሁን ብሎ የለ። ከክርስቶስ የተነሳ ግን ምድር ተቀደሰች። ሮማውያን እኮ ሲሰቅሉት እኮ ክርስቶስን ኦርሙዝድ የሚሉት አምላክ አላቸው። በጣም ብዙ አይነት የመሬት አምላክ ማለት ነው ሮማውያን። እና የእኛ አምላክ ደሙ እንዳይነካው ብለው ያምጽብናል ብለው ከፍ አድርገው ነው የሰቀሉት። እንግዲህ አስቡ እንዴ! ታዲያ አምላካቸው መግደልስ አይቃወምም እንዴ? ምን እንደው በጣም እኮ የሚገርሙ ናቸው እኮ። ይሄ ማለት እንደው አይንካኝ የሚል ማለት ነው። ደሙ እንዳይነካን እየገደሉት አይደል እንዴ? በኋላ ምን አደረጉ? ከፍ አድርገው ሰቀሉት ክርስቶስን፣ ከፍ አድርገው። ግን የሚያሳዝነው ወይ እሺ ደሙ አይንካው ካሉ ቢያንስ ማሙን እንኳን ቢቀንሱለት፣ ያን ሁሉ መከራ አድርሰውበት ምን ማለት ነው? ግን አላወቁም። ምድር ያኔ እንኳንም ደሙ ነካት፣ ባያርቁትም መልካም ነበር። እንኳንም ደሙ ተቀደሰች። እሱ ካልሞተኛ አንድንማ ምድርን ትገብር ፋሲካ በደመ አይደለ? ምድር ምን ትላለች? ሐሴትን ታደርጋለች፣ ደስታን በማደም በክርስቶስ ደም ሐሴትን በማድረጓ። ክርስቶስ ሲሰቀል ሞት ተቀደሰ። በሱ ሞት እኛ ሞታችን ተቀደሰ። በአዲስ ኪዳን ግን የሞት አስክሬን ብንነካ ርኩሰት ነው እንዴ? ኧረ እንደውም እጁን ስመን እልል ብለን እንደ ጥንቱማ የእኛ አባቶች ቢያለቅሱም ግን በአንድ በኩል ደግሞ ትንሣኤ ያርግልን ብለው ከ3 ቀን በኋላ ዘናቸውን እየረሱ ነው። አያችሁ፣ ሞት በአዲስ ኪዳን ተቀድሷል። ደግሞ እሱ እንዳይመስላችሁ ፍትሐት ተደርጎ አይደለ? እልልተንትን እንደው ማይጠንቱም ኖሮ ካህናቱ ኪዳን አድርሰው ነው ተጸልዮ መስቀል ተጨብጦ ተባርኮ ነው ሞቱ ራሱ ይቀደሳል። ከ3 ቀን በኋላ አዘን እንረሳለን። እንደው በአንድ ምሳሌ ላሳያችሁ፣ በባህላችን ላሳያችሁ ሞት እንዴት በክርስቶስ ትንሣኤ እንደተቀደሰ። ድንኳን ይተከላል አይደል? ሰው ሲሞት ታውቃላችሁ፣ በጣም ጥልቅ የሆነ የትንሣኤ ሙታን ስብከት እንደሆነ። እኔ የሚገርመኝ ግን አሕዛቡም ድንኳን ይተክላል አላወቀም። ግን የእኛን ሚስጥር ነው እየሰበከልን ያለው። ይትከል በደንብ ለነገሩ። የሚገርማችሁ ይኸውላችሁ በቤተ ክርስቲያን ማለት ነው ይሄ ድንኳኑ የክርስቶስ መቃብር ምሳሌ ነው። የማን ምሳሌ? የክርስቶስ መቃብሩን ምሳሌ ነው። ይኸውላችሁ አንድ ሰው የተቀበረባት ቀን ማለት ክርስቶስ ዕለተ ዓርብ ትመሰላለች። በምን አልኳችሁ? የክርስቶስ የሞቱ ቀን ምሳሌ ናት ያቺ መቃብር የሚገባባት ቀን።
ከዛ ደግሞ ሁለተኛይቱ ቀን አለች አይደለ? ደግሞ የማግስቱ እሱኛዋ ደግሞ ማለት ቅዳሜ ቀን ማለት ነው። ይሄ ቅዳሜ ሱር የምንለው የትንሣኤ ዋዜማ እሱኛዋ ቀን ቅዳሜ ቀን ተባለ። ሶስተኛይቱ በተቀበረ በሶስተኛይቱ ቀን ያለችዋ ደግሞ የትንሣኤ ሙታን ቀን ናት። ለዚህ አይደል በሶስተኛው ቀን ካህኑ በጠዋት አይመጣም ጸበል ሊረጭ ሰልስት ነው ይባላል። ለምን? ክርስቶስም ከተነሳ በኋላ በማለዳ ለነዚያ ሴቶች አልተገለጠላቸውም? መላእክቱስ ተገልጠው ምን አሉ? ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረ ምን ብሏል? ተነስቷል። አያችሁ? በጠዋት ካህኑ ጸበል ይረጫል። አያችሁ? በጠዋቱ አስተምሮ ይሄዳል። ምን ማለት ነው? በቃ ከእንግዲህ አይደል ሞቱ ከማን ሞት ጋር እንዲሆንላችሁ ሲል ከክርስቶስ አያችሁ። የኛ ቤተክርስቲያን እንዴት እንደምታስተምር ልክ በጠዋት ካህኑ ይመጣል፣ ምዕመኑ ይሰበሰባል። በክርስቶስ መቃብር ዘንድ በዕለተ እሑድ አልተሰበሰቡም አይደል? ሐዋርያቱ በየተራ ሄዱ። መቃብሩ ተፈንቅሏል እንደተነገረ ተነስቷል እያሉ አላሉ? መግነዙ የለም አላሉ? እነ ጴጥሮስ እና ዮሐንስ እየሮጡ አልሄዱ? በጠዋት የምስራችን ሊናገር የሚመጣ ካህን ክርስቶስ ነው። ምሳሌነት አለው። ከዛ በሶስተኛው ቀን ድንኳን ይፈርሳል። ምን ማለት ነው? ክርስቶስ በሶስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ፣ መቃብር ክፈቱልኝ፣ መቃብር ምን ብሎ ድል አድርጎ የመነሳቱ ድንኳኑ በቃ። ስለዚህ ማለት ነው ድንኳኑ ሲፈርስ አብሮ ሐዘናችንም ይፈርሳል ማለት ነው። አሁን ተግባባል። እያንዳንዱ እናቶች የሚለብሱት ደግሞ ነጠላ አለ። ካያችሁት ጥለት አለ፣ ጥቁር ጥለት። ጥለቱ የሚደረገው ከታች ከእግር ነው ወይስ ከራስ ነው? ለምን ይመስላችኋል? ምን ብሎ ይመስላችኋል? ባንዲራ አይደለ ከላይ እንዲህ የሚደረግ ምንድን ነው? ራስ ሞት የሚጀምር ከእግር ነው ይላሉ አይደል? ቅዝቃዜ ምን ትንሣኤ ሙታን የሚጀምር ከራስ ነው። ታውቃላችሁ? በትንሣኤ ሙታን በዚሁ አጋጣሚ ልክ አንደኛው መለከት ሲነፋ ነጋሪት ሲመታ ነጋሪት ሲመታ መጀመሪያ የሞተው አካላችን ይሰበሰባል። ይሄ የአውሬ የበላው የወደቀ አደጋ የደረሰበት ስብስብ። ሁለተኛው ሲመታ ምን ይላል? ቅርጽ ይዛል። ሶስተኛው ስትመታ ሲንተታ ሕያዊት ነፍስ መታ ታድራለች። ያኔ እንነሳለን። አያችሁ? አካል ሁሉ የሚሰበሰበው ግን ወደ ራስ ነው። እየገባችሁ? ወደ ራስ ቅል ነው እንጂ ወደ እግር ወይ ሌላ አይደለም። ሁሉም አካል ስብስብ ብሎ ራስ ካለበት ነው የሚገጣጠመው። ስለዚህ ራስ ነው የሁሉ መነሻ። ስለዚህ እናቶች የሚያደርጉት ከላይ ጥለቱ ጥቁሩ የሞት ምሳሌ ነው። ጥቁሩ በጣም ትንሽ ነው ጥለቱ። ነጩ ደግሞ የትንሣኤ ሙታን ልስልስ ይላል። ካያችሁት ሞትን ከትንሣኤ ሙታን የምትሰብክ ቤተክርስቲያን ዝም ብሎ ብቻ አሁን ይሄ ጥቁር ሙሉ ለሙሉ እንደው የሽግ የሆነ እንትን መጣ ስካርፕ፣ ሁሉም ጥቁር በጥቁር እንዴት እንደሚያስጠላ እንደው እውነት ለመናገር ሚስጥረ ትንሣኤ ሙታን እኮ ነው የምንሰብከው። ዝም ብሎ አይደለም። ቅድም እያንዳንዷ ነገር ባህሏ እንኳን ስብከት ናት። እያንዳንዷ ትምህርታዊ ያለው መነሻ አለው። ወደ ነገር ሲመለስ በአዲስ ኪዳን ሞት ምን ሆኗል አልኳችሁ? ተቀድሷል ነው። ይሄ ከሆነ ታዲያ በብሉይ ኪዳን ሁለት በአዲስ ኪዳን ሁለት የሆኑ ምሳሌዎችን እናንሳ። ለምሳሌ በብሉይ ኪዳን ለትንሣኤ ሙታን ምሳሌ ነበር። ምንድን ነው? ሁለት ነው ማነሳው፣ ሌላ አላንሳ። ከዛ ወደ ማጠቃለያው እንመጣለን፣ እንጨርሳለን። ለትንሣኤ ሙታን በጣም ደማቅ ምሳሌ ተደርጎ የሚጠቀሱት አንደኛው የኖህ ታሪክ ነው። የኖህ ታሪክ ኖህ እንደምታውቁት 150 ቀን 40 ቀን ዝናብ ዘነበ፣ 150 ቀን ውሃ አልጎደለም። ከ150 ቀን በኋላ መርከቧን ከፈተ፣ አራራት ተራራ ላይ ያረፈች፣ ወደ ምድር መኖር ጀመረ እና የሚደንቀው 7 ዓመት በኋላ ግን ወይን ተክሎ ስለነበር ያንን ጨምቆ ጠጥቶ ምን አለ? ሰከረ ይላል። ለምንድን ነው የሰከረው ወይም የጠጣው ሲባል የእኛ አባቶች ሲያብራሩት እንደው ኖህ እንዲህ ያለ ስጋዊ ነገር ኖሮበት አይደለም፣ ደስታ ናፍቆ አይደለም። ምድር ላይ ብቻውን ሆነ። የሞቱትን ሰዎች እያሰበ ሀዘን ጸናበት። እውነቱን ይከብዳል። ምድር ላይ እኛ ብቻ ብንቀር ከልጆቻችን ጋር ይከብዳል አይምሮ እና ያ ሀዘን ይዞት ሀዘኑ ለመርሳት ሲል የወይን ጠጅ ጠጥቶ ሰክሮ ወደቀ እና ዘፍጥረት ላይ ምዕራፍ 8 ላይ ስታነቡ እርቃኑን ወድቆ ሳለ ካምን አለ ታናሽ አንደኛው ወንድም አባቱን እርቃን መውደቁን አይቶ ሳቀበት ይላል። ሳቀበት አባቱ ላይ። በኋላ ለወንድሞቹ ሄድና አባታችን እኮ ወድቆ እዛው እርቃኑን አለ ብሎ ሲስቅ፣ እነሱ ግን በወንድማቸው እጅግ አዝነው ምን አደረጉ ይላል? የውሃሊት ሄደው፣ የውሃሊት ማለት እሱን ላለማየት ምኑን ይዘው ጨርቁን ይዘው ወደ ኋላ ሄደው እርቃኑን ሲያዩ ሸፈኑት ይላል። የእኛ አባቶች ኖህ የተባለ ኢየሱስ ክርስቶስ ነው ይላሉ። ወይን ጠጥቶ እንደሰከረ ሁሉ ክርስቶስም ስካር የተባለ ሞት ነው ይላል። የጠጣው ወይን ደግሞ የሰው ልጅ ፍቅር ነው። ስለ ሰው ልጅ ፍቅር ብሎ ሞትን ጠጣው በፈቃዱ። ለዚህ እኮ ነው እቺ ጽዋ ከማን ትለፍ አለ? ጽዋ የተባለ ሞት ነው። ከኔ ትለፍ ማለት አሁን ክርስቶስ ሞትን ፈርቶ ይመስላችኋል እንዴ? ሙት ያስነሳ እንዴት ሞት ይፈራል? አልዓዛርን ከመቃብር የጠራ እንዴት ሞት ይፈራል? ዮሐንስ 10 ላይ ነፍሴን ልገላትም ላኑራትም ስልጣን ያለኝ ያለ ጌታ እንዴት ሞት ይፈራል? የሞተው በፈቃዱ የተነሳው በፈቃዱ። ይቺ ጽዋ ከኔ ትለፍ ማለት ትልቅ ምስጢር ናት። አሁን ልንገራችሁ ቀለል አድርጌ፣ በጣም በቃ ዘላቂ የሆነ መልስ ነው የምሰጣችሁ።
እቺ ጽዋ ከኔ ጽዋ ሞት ነው አልኳቸው። ሞት ከኔ ትለፍ ማለት ከኔ ማለት እንደኔ ስጋ ካላቸው ከሰው ልጆች ሁሉ ሞት ይለፍ ከእንግዲህ ነው፣ አይሰልጥንባችሁ ማለት ነው። አሁን ገባችሁ? ክርስቶስ እኮ አውቆ በራሱ እያደረገ የሚናገሩ ስለኛ እኮ ነው። ከእንግዲህ አዳምና የሰው ልጆች ሁሉ ላይ ምን አይበርታባቸው? ሞት አይሰልጥን፣ በቃ ከእንግዲህ ይብቃ፣ ከእንግዲህ ሞት ይብቃ ብሎ ምን ይበል? እቺ ጽዋ ከማን ትለፋል? ያቺ የብሉይ ኪዳን ሰዎች ሲቀባበሏት የነበረች ያቺ ጽዋ አሁን ተሰበረች፣ አሁን ፈሰሰች። አሁን ያ ጽዋ በክርስቶስ ደም ተተካ። አሁን የምንጠጣው ጽዋ የክርስቶስን ደም እንጂ ሞትን አይደለም። አሁን ገባችሁ? ለዚህ አሁን ጽዋ ከኔ ትለፍ ሲል የማንን ጽዋ በራሱ እየተካ ነው? የሞትን ጽዋ በህይወት ጽዋ በራሱ ጽዋ ምን አለ ማቴዎስ 26 ላይ ጽዋውንም አንስቶ ስለ አዲስ ኪዳን የሚፈሰው ምን ነው አለ? ደሜ ነው። አሁን የምንጠጣው የአዳምን የእርግማን ጽዋ አይደለም፣ የክርስቶስን ቅዱስ ደም ነው የምንጠጣው። ሕያው የሆነ ትኩስ የሆነ ያዕቆብ ቅዱስ ኤፍሬም ይላል የክርስቶስን ስጋ ካህኑ ይዞት ልክ ወደ ቤተ መቅደስ ስታየው ክርስቶስ በጽርሐ አርያም በመንበሩ እንዳለ አድርገህ አስብ ይላል። እዛ በዙፋኑ ላይ እንዳለ በዛ ስጋ ውስጥ እሳት አለ ይላል። በዛ ስጋ ውስጥ ሕይወት አለ። በዛ ስጋ ውስጥ እግዚአብሔር አለ ይላል። እና ስታየው ደሙ ደም ሊመስል ይችላል፣ ግን ትኩስ ደም ነው። መለኮት ያጋለው መለኮት ሙቀት የሰጠው ደም ነው። ነፍስ ውስጥ ገብቶ ልክክ ብሎ የሚገባ ደም ነው። ዲያብሎስ የማይቀርበው ደም ነው። ውስጥ ሲገባ እሳት የሚነጭ ደም ነው። ስጋውም እንዲሁ የሚያተኩስ ደም ነው። አጋንንት ሲያዩት የማይቀርቡት ስጋ ነው። ሕይወት የሚሰጥ ስጋ ነው። እንደ ስጋ የመብል ተበልቶ የሚወጣ አይደለም። ነፍስን የሚያለብሳት፣ ነፍስን የሚያነጻት፣ በነፍስ ላይ እንደ ነጭ ድራቢ የሆኑ ነፍስን በነጭ ልብስ የሚኮላት የሚያሳምራት ነው። ስለዚህ በደንብ አስተውሉ። የክርስቶስ ደም ምሳሌ ነው ወይን የጠጣው። የሳቀበት ደግሞ ከሐማን ላይ በርቃሉ ክርስቶስ መስቀል ላይ ያለ የሳቁ የአይሁዳውያን ምሳሌ ነው። እስቲ አምላክ ሆንክ ራስን አድን፣ እስቲ አምላክ ሆንክ እንዲያደርግ ያው ተሳልቀውበታል። ከዛ ደግሞ ወደ ኋላ ሄደው እነዛ ሴምና ያፌት በጨርቅ ልብሱን የሸፈኑት ደግሞ የማንና የማን ምሳሌ ቢሆን ጥሩ ነው? የሴምና የያፌት። እነሱ የኋሊት የሆነ የፀሐይና የጨረቃ ምሳሌነት አላቸው። የማንና የማን? ፀሐይና ጨረቃ የክርስቶስን አፍረት ሰውነት አናሳይም ብለው ብርሃናቸውን ነፍቀዋል። ደግሞ አንድም ደግሞ የዮሴፍ ኒቆዲሞስ ምሳሌ። ዮሴፍና ኒቆዲሞስ የማንን ሰውነት ገንዘውታልና? የማንን ሰውነት? የኢየሱስ ክርስቶስ አንዱ ምሳሌ። ሁለተኛው ምሳሌ የዮናስ ነብዩ ዮናስ ምሳሌ ነው። የማን አልኳቸው? የነብዩ የዮናስ ምሳሌ ነው። የነብዩ የዮናስ ምሳሌ ነው። የነብዩ የዮናስ ምሳሌ ነው። ምንድነው? ዮናስ እንደምታውቁት ወደ ነነዌ ሂድና አስተምር ሲለው እግዚአብሔር አላስተምር ብሎ ሄደ አይደል? እና እግዚአብሔር ግን በተሳፈረባት መርከብ ላይ ማዕበል ወጀብ አመጣባት። ከዛ ዕጣ ወጣበት። እሱ ወዴት ተወረወረ? ወደ መርከብ ወደ ባህሩ ተወረወረ። ግን እግዚአብሔር አምላክ ልቡን ስለሚያውቅ አሳ አንበሪ ሆድ ውስጥ እንዲቀበለው አድርጎ 3 ቀን በአሳ አንበሪ ሆድ ከቆየ በኋላ ከዛ ምን አለ? ከዛ አሳ አንበሪ ሆድ ውስጥ ወጥቷል። የኛ አባቶች በምን ይመስሉታል? ዮናስ የተባለ ኢየሱስ ክርስቶስ ነው ይላሉ። ማን ነው? ኢየሱስ ክርስቶስ ነው። ዮናስ የተባለ ኢየሱስ ክርስቶስ ነው። ያ የዮናስ ሆድ ደግሞ የመቃብር ምሳሌ ነው። ከ3 ቀን በኋላ ባህሯ ላይ ሕያው ሆኖ እንደተገኘ ክርስቶስም ከ3 ቀን በኋላ ሞትን ድል አድርጎ ለመነሳቱ ምሳሌ ነው። ራሱ ክርስቶስን ተናግሯል። ይህንን ምሳሌ ማቴዎስ 12 ቁጥር 40 ላይ አንብቡት። ማቴዎስ 12 ቁጥር 40 ላይ ቀጥታ ተናግሮታል። ማቴዎስ 12 ቁጥር 40 ላይ ተናግሯል። ምን አለ ኢየሱስ ክርስቶስ ሲናገር? ዮናስ በአሳ አንበሪ 3 ቀንና 3 ሌሊት እንደነበር እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይቆያል አለ ነው። እንግዲህ በመጨረሻ ትምህርታችንን ማጠናቀቂያ የሚሆነው የመጨረሻው ዘመን ወይም ስንነሳ እንዴት ነው የሚለው ነው። ወይም የመጨረሻው የሞታችን ትንሣኤ ምን ይመስላል የሚለው ተነጋግረን እናጠቃለን። አሁን እንዴት ነው ሻሪያ ስንነሳ? አሁን ትንሣኤ ሙታን ይሄ ከሆነ መጨረሻ ስንነሳ ምንድነው? በሁለት እንክፈለው። ከክርስቶስ ትንሣኤ ወይም ትንሣኤ ከመፈጸሙ በፊት የሚፈጸሙ ዋና ዋና ነጥቦች አሉ። ለምሳሌ አንደኛ የሚፈጸሙ ጉዳዮች ምንድናቸው ከተባለ ሐሳዊው መሲህ ከመምጣቱ 6 ወር አስቀድሞ እነ ኤልያስ እነ ሄኖክ ይመጣሉ። የመጀመሪያው እሱ ነው። እነማን ይመጣሉ? እነ ኤልያስ እነ ሄኖክ ይመጣሉ። የመጀመሪያው ከ6 ወር በፊት ማለት ከምን በፊት? ከ6 ወር በፊት ከ6 ወር በፊት እነ ኤልያስ ይመጣሉ። ከ6 ወር በፊት እነ ኤልያስ ይመጣሉ። ከ6 ወር በፊት
እነ ኤልያስ ይመጣሉ። እሺ ይቅርታ፣ ምናልባት ለዚህ ራዕየ ዮሐንስ ምዕራፍ 18 ላይ በሚገባ ተጽፎ እናገኘዋለን። ራዕየ ዮሐንስ ምዕራፍ 18 ራዕየ ዮሐንስ ምዕራፍ ስንት? 18 ምንድነው መሰላችሁ? በመጨረሻው ዘመን እነ ኤልያስ ይመጡና ሐሳዌ መሲህን ይገዳደሩታል። ምን ይሉታል? ይገድና በጣም ሲገዳደሩት ሐሳዌ መሲህ እንደምታውቁት የሚጸነስበት መንገድ ራሱ አለ። ታውቃላችሁ። ለምሳሌ ምንድነው እስራኤላውያን አይሁድ ታውቃላችሁ፣ እውነተኛ መሲህ ብለው ወይም እውነተኛው ክርስቶስ ይመጣል የሚሉት በምጽአት ዘመን ገና አልመጣም ብለው ነው። ለዚህ ነው እውነተኛው ክርስቶስ የገደሉ። ከዚያ ያኔ ምን ያደርጋሉ? ርኩስ መንፈስ ያደረባት በኃጢአት መንገድ የምትሄድ አንዲት የ15 ዓመት ብላቴና እውነተኛዋ ማርያም እቺ ናት ብለው ቅጥር ቀጥረው ግንብ ቀጥረውላት በአንድ ቤት ውስጥ አክብረው ያስቀምጧታል። እስራኤል ሀገር ውስጥ ይላል እና በኋላ ድንግል ሴት ናት ተብላ ማንም እዛ ውስጥ አይገባም ከአገልጋይ ሴት በቀር። ከዛ አንድ ቀን ግን ርኩስ መንፈስ ያደረበት ሰይጣን የላከው ሰው የ30 ዓመት ጎልማሳ ሌሊት ገብቶ ምን ብሎ በተሰውሮ ገብቶ ደፍሯት ይወጣል። በኋላ ጸነሰች ይባላል። ማንም እዚህ ቤት ውስጥ ካልገባ በድንግልና ጸነሰች፣ ስለዚህ እውነተኛዋ ማርያም እቺ ናት ይላሉ በሐሰት። ያን ልጅ ተወልደዋለች። ያ ማለት ሐሳዌ ክርስቶስ ማለት ነው። ከልጅነቱ 7ቱን አርእስተ ኃጥእ ይሰራል። ቅትለት መግደል፣ ቅትለተ አቤል ወይም ሰው መግደል፣ ቅትለተ ካህናት ካህናትን ይገላል። የማይሰራው ኃጢአት የለም። በጣም ማለት ነው። ከልጅነቱ ተንኮልን የተላበሰ ነው። ከዛ ምትሃትም ያደርጋል። ምን ማለት ነው? ፀሐይን በእጁ በምትሃት ያሳያል፣ ጨረቃን ያሳያል አይደል? የማያደርገው ነገር የለም። ሐሳዌ ምትሃትን ያደርጋል። አዎ ሐሳዌ እኔ አንዳንዴ ሳስበው እግዚአብሔር እንደው በዛ ዘመን ያሉ ሰዎች እንደው አቅም ይሰጣቸዋል እንጂ በተለይ በዚህ ዘመን ቢሆን ባረ እንኳን ጨረቃ ቢስል እንቀበለዋለን። በዚህ ዘመን ጨረቃ ጥሩ ጨረቃ አሳምሮ ቢስል እንቀበለዋለን። ደግሞ ኧረ ምን እዛ ድረስ አስለፋው ነው የምንለው። እንደው ከሚያቃጥል እዛ ድረስ ለምን ምን ችግር አለብን በዚህ እና ምትሃት ያደርጋል። በኋላ እነ ኤልያስ እነ ሄኖክ እነዛ ደጋግ በተሰውረው ያሉ ይመጣሉ። በምጽአት ዘመን ይመጣሉ። ከዛ እነሱ ይገዳደሩታል። በኋላ ያስገድላቸውና ኢየሩሳሌም ላይ ትልቅ ድግስ ይደገስና ትልቅ አደባባይ ላይ ይቀመጣል አስክሬናቸው። እነዚህ የመሲሁ ጠላቶች ተብለው አደባባይ ላይ መቃብራቸው ይቀመጣል። በሶስተኛው ቀን ግን እግዚአብሔር ቅዱስ መንፈስ ይልክባቸውና ሕያው ሆኖ ይነሳሉ ይላል። በኋላ መቅሰፍት ይወርዳል ይላል እስራኤል ሀገር ውስጥ። ራሱ ይሄ ዮሐንስ ራእይ ላይ የተረከው ላንብብላችሁ። ያው ተናግሮታል። ራእይ ላይ ራሱ ዮሐንስ እንዲህ ይላል። ራዕየ ዮሐንስ ምዕራፍ 11 ላይ ላንብብላችሁ ከቁጥር 4 ጀምሮ ራሱ ምጽአት እንዴት እንደምትመጣ በዛ ሰዓት ለሁለቱ ምስክሮቼ ማቅ ለብሰው 260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ በምድር ፊት የሚቆሙ 2 ወይራዎች 2 መቅረዞች ናቸው። ማንንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላሉ። ማንም ሊጎዳቸው ቢወድ እንዲሁ ሊገሉ ይገባዋል። እነዚያ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይ ሊለጉሙ ስልጣን አላቸው። ማለት ኤልያስና ማን ሄኖክ ናቸው። እነ ወንጌላዊ ቅዱስ ዮሐንስም ያኔ ይመጣሉ። ተሰውረው ያሉ ቅዱሳን ይገለጣሉ ማለት ነው። ውኆችን ወደ ደም ይለውጣሉ። በሚፈልጉም ጊዜ ሁሉ መቅሰፍት በምድር ላይ ሊመቱ ስልጣን አላቸው። ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይወጋቸዋል፣ ያሸንፋቸዋል፣ ይገድላቸዋል። በርናቸውንም ሬሳቸውን በርናቸውን በታላቂቱ ከተማ አደባባይ ላይ ይተኛል ይላል። ኢየሩሳሌም በሚሰራው እዛ ቤተ መቅደስ ጫፍ ላይ ነው የሚያቆሙት ለመሳለቅና ድግስ ጭምር ይደግሳሉ ነው የሚለው። እርሷን በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታችን የተሰቀለባት ናት። ይህ ማለት የት ነው ማለት ነው? ኢየሩሳሌም። ይህ ማለት ወደፊት የሚሰሩት ሶስተኛው ምን አለ? ቤተ መቅደስ አለ። እሱ ላይ ነው ይህን የሚያደርጉት ነው። ከወገኖችና ከነገዶች ከቋንቋዎችም ከአሕዛብ የሆኑ ሰዎች 3 ቀን ተኩል በርናቸውን ይመለከታሉ። በርናቸው መቃብር ሊገባ አይፈቅዱም ይላል። ህዝቡ ሁሉ እየተሰበሰበ ያየዋል እየተሳለቀባቸው። እነዚህ 2 ነቢያትን በምድር ላይ የሚኖሩት ስለ ስቃዩ በምድር የሚኖሩትን በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸው ስጦታ ይሰጣጣሉ ማለት። ይሄ ማለት የዓለም መንግስታት ጭምር ነው እየተሰበሰቡ ምን የሚሰጣጡት ደስ ይላቸዋል በእነዛ ቅዱሳን መሞት። ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸው ቆሙ፣ ታላቅ ፍርሃትን በሚመለከቱት ላይ ወደቀ። በሰማይም ወደዚህ ውጡ የሚላቸው ታላቅ ድምፅ መጣ ይላል። ከየት ውጡ? ከዚህ ውጡ የሚል። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱ 10ኛው እጅ ወደቀ። በመናወጥም 7000 ሰው ተገደለ። ይሄ ማለት በዛ ሰዓት ስንት ሺህ ህዝብ ያልቃል?
7,000 ሕዝብ። የቀሩትን ፍርሃት ያዛቸው፣ ለሰማዩም አምላክ ክብር ሰጡ። ሁለተኛውም ወዮ አልፏል፣ እንሆ ሶስተኛው ወዮታ በቶሎ ይመጣል። ይሄ ማለት ከዚህ በኋላ ነው። አሁን ማን የሚመጣው? ክርስቶስ የሚመጣው። ክርስቶስ ሲመጣ ግን እንዴት ነው የሚሆነው? ምድር አንደኛ ትደለደላለች፣ ሰው ሁሉ ይሞታል። መጀመሪያ ሁሉም ይሞታል። ምን ይላል? ሁሉም ይሞታል፣ የማይሞት የለም። ከዛ ምድር ድልድል ትላለች፣ ማለት ቀጥ ትላለች ይላል አክሲማሮስ። ይሄ አባጣው ጎርባጣው ተራራ የሚባል የለም። መጀመሪያ ማክሰኞ እንደተፈጠረችበት ቀን ትሆናለች። ታውቃላችሁ፣ ለተማክሰኞ ስትፈጠር ምድር ምን ነበረች? ወጥ ነበረች። ምድር ትደለደላለች ይላል። ይሄን የሚያደርጉት ነገደ አርባብ ናቸው። የቅዱስ ሚካኤል ነገድ ነው። ማን ናቸው አልኳችሁ? ነገደማ እርቧቸዋል እንዴ? እሺ፣ ነገደ ምን አልኳችሁ? አርባቦች ናቸው። ያን ጊዜ እነሱ ምድር ምን ይሏታል? ያደላድሏታል፣ ወጥ ትሆናለች ይላል። ከዛ አንደኛው መለከት ይነፋል ይላል። ምድር ድልድል ካለች በኋላ አክሲማሮስ ነው። ያን ጊዜ አካላችን በሙሉ ይሰበሰባል፣ ቅርጽ ይዛል። እያንዳንዱ ግን አዲስ ስጋ አይደለም፣ ራሷ ስጋ ትመጣለች። ራሷ ነፍስ ማለት የበደልክባትም የጸደቅክባትም እሷ ስጋ ስለሆነች ምን ትላለች? አዎ። የቀማንባት እጅ ራሷ ትመጣለች፣ የባረክንባት እጅ ራሷ ትመጣለች። ያማንባትም ምላስ ያኔ ትመጣለች። ትልቁ ትንሣኤ ሙታን ከሚከብደው ለምላስ ነው ያኔ። አዎ፣ እሷ ናት ፍዳ ያለባት። በእሷ መዘዛይ ብዙ ነገራችን ያቃወሰን እሷም ትመጣለች፣ ወደ አካል ትመለሳለች። ከዛ ሁለተኛው ሲል ቅርጽ ይዛል፣ የሰው ቅርጽ፣ ወንድ የ30 ሴት የ15 ዓመት። ከዛ ሶስተኛው መለከት ሲነፋ ነጋሪት ሲቆሰም ሕያዊት ነፍስ ካለችበት ምን ትላለች? ታድራለች። ይሄ ከሆነ ታዲያ ምድር ስታልፍ መንግስተ ሰማያት ስትተካ ሂደቱ ደግሞ እንዴት ነው የሚለው በማስረጃ አላሳያቸው። አሁን በዚህ ጉዳይ ላይ ለምሳሌ አሁን ምዕራቡ ዓለሞቹ በጣም ይገርሙኛል። በምስሎቻቸው በተለያየ ሚዲያዎችም ላይ ምድር ስትጠፋ እነሱ የሚጠብቁት የሆነ ጎርፍ መጥቶ ሲያደብላል፣ ከዛ ግን እነሱ ሲተርፉ ያስቁኛል። ግን ሁልጊዜ መጨረሻ የሚተርፉት ማን ናቸው? አሁን እኛ ይሄ ወደ ጥግ ያለ ነው ማንም እኛ ጠፊ ነው። ሁልጊዜ ማሳመሪያ ነው። እንደውም የፊልም ማሳመሪያው ፊልሞቻቸው ውስጥ ካያችሁ ሁሌ እነሱ መጨረሻ ላይ ተሻጋሪ እነሱ ናቸው። እነ ኖህ ናቸው ሁልጊዜ እነሱ። እኛ ማንም ያስበን የለም። ምን ይላል ቅዱስ አምብሮስ? አያድርገውና እንደው ይሄን ስንናገር የምለው ግን ቅዱስ አምብሮስ ምን ይላል? ምድር ጥፋት በዘመናችን ቢሆን ኖሮ ይላል መርከብን እንደ ኖህ አንሰራም። ለምን ሲል ብዙ አብያተ ክርስቲያኖቻችን ስላሉ። ምን ስላሉ? በሐዲስ ኪዳን ይላል የኖህ ጥፋት ቢመጣ ይላል እኛ እንደ ኖህ መርከብ አንሰራም ይላል። ለምን ሲል የዛሬ መርከባችን ማናት? የት እንመጣለን? ቤተክርስቲያን እንመጣለን። እና ብዙ ጊዜ የሚገርመኝ ወይ እሳት ወርዶ ሲያጠፋ ምድር የምትጠፋው እንደዚህ ያለ እንዲህ አይነት ነገር የለም። ስርዓት ባለው መልኩ ነው ምድር ምን የምትለው የምትጠፋው። ይሄ እንደኛ አሁን ቤት ማፍረስ እንደለመድነው እንደው ዝም ብሎ ናዶ የለም። ምን አላት? የራሷ ስርዓት አላት። የፈጠረ ንብረቱ ነው እግዚአብሔር። መጀመሪያ ምን ተረድ ነገደ አርባብ ድልድል ያደርጓታል ይላል። ከጽንፍ እስከ ጽንፍ ትሆናለች ይላል። ይሄ ተራራው ኮረብቱ የለም ያን ይጠፋል። ከዛ በኋላ ምን ይሆናል ሲል ይሄን ጥያቄ ማን ጠይቋል መሰላችሁ? እዝራ ሱቱኤል ጠይቋል። ምዕራፍ 4 ላይ እስቲ ላንብብላችሁ እንዴት እንደምትጠፋ ምድር። እዝራ ሱቱኤል ላይ እንዲህ ይለዋል። ምዕራፍ 4 ቁጥር 7 ላይ ምድር ስትጠፋ እንዴት ነው ይላል። እዝራ ሱቱኤል ምዕራፍ 4 ቁጥር 7 ላይ ሲለው በማን ነው የሚመስለው? በያዕቆብና በኤሳው። ያዕቆብ ታውቃላችሁ መጀመሪያ ከማህፀን የወጣው ከርብቃ ማህፀን ማን ነው? ኤሳው ነው አይደል? ልክ ወዲያው ደግሞ እግሩን ይሄ ተረከዙን ይዞት ማን ቶሎ ተወለደ? ያዕቆብ። እና ምን ይለዋል? በሁለቱ መካከል ለመቅስፈት መቀዳደም እንደሌለ ወይ አንዱ አንዱን ተክቶት እንደሚወጣ በመንግስተ ሰማያትም እንዲሁ ነው። ምድር ስትጠፋና መንግስተ ሰማያት ስትተካ እና ዮሐንስ አፈወርቅ ደግሞ በአይን ሽፋሽፍት ይሄ ቅንድባውን ስትገጡ ሰከንድ ነው አይደል? ልክ በዛ ደረጃ ቅስፈት አይተናት ነው የሚለው። ወዲያው ምድር ጠፍታ ምን የምትተካ መንግስተ ሰማያት ትተካ። ቅስፈታዊ ናት። ምድርን አቁስሎ አይደለም የሚያጠፋት፣ ስርዓት ባለው መልኩ ነው የሚጠቀልላት። ለዚህ እኮ ነው ምድርን ይጠቀልላታል ይሉታል። እኛ ምን ማለት ነው መጠቅለል? በስርዓቱ ነው ምን የሚላት የሚያጠፋት። አያችሁ፣ በዚህ መልኩ ነው። ያኔ ሁሉም ይጠፋሉ። የሚቀሩ ዓለማት ሁለት ብቻ ናቸው። ስንት? ምንና ምን? መንግስተ ሰማያትና ገሃነመ እሳት። በቃ ከዛ ወዲህ መኖር የት ብቻ ነው? መንግስተ ሰማያት። ከዛ ውጪ ሌላ ዓለም የለም። ከገቡ መውጣት የለም ሁለቱም ጋር። ብዙ ሰው ግን ከገቡ መውጣት የለም የሚለው ገሃነም ነው እንትን መንግስተ ሰማያት ነው። አዎ መንግስተ ሰማያት ከገቡ መውጣት የለም፣ ገሃነምም ከገቡ መውጣት የለም። እግዚአብሔር በእውነት ከዚህ ማት ይሰውራል። ስለዚህ መንግስተ ሰማያት ዘላለም፣ ከዛ በኋላ በቃ ህይወት እንደዛ ነው የሚቀጥለው፣ ዘላለማዊ ህይወት ነው። ከዛ ውጪ ሌላ ዓለማት አይኖሩም። በዚህ መልኩ ይሆናል። ፍርድ ሲደረግ እግዚአብሔር ክርስቶስ አምላካችን ጻድቃንን በምኑ
በቀኝ ነው። ኃጥአን ቤት ያቆማል፣ በግራው ያቆማል ማለት ነው። እኛን ከደጋጉ ቅዱሳን፣ ከደጋጉ አባቶች፣ ከደጋግ ሰማዕታት፣ ከደጋግ መነኮሳት ከምንም በላይ ደግሞ ከድንግል ማርያም እቅፍ አድርጎ ለመንግስቱ የበቃን የነቃን እንሆን ዘንድ ቅዱስ አምላክ ይፍቀድልን። የሁላችንን ፍጻሜ፣ የሁላችንን ትንሣኤ፣ የሁላችንን መጨረሻ ያሳምርልን። ወስብሐት ለእግዚአብሔር።